بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين. أما بعد يتكبراتشو اندموچ اهتوچ السلام عليكم ورحمة الله وبركاته. انديت ناتشو سلام ناتشوي. أسأل الله سبحانه وتعالى أن يوفقنا لما يحبه ويرضاه، وأسأله سبحانه وتعالى أن يفتح علي فتح العارفين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. وكان بسلام متأتشو كيقرتا غا يا مارينيا مقويت ወይ ደግሞ ዘገየሁባችሁ ግን ኢንሻአላህ ተዓላ ትንሽ ፕሮግራሙ የተስተካከለ ነውና በደንብ ኢንሻአላህ ተዓላ ለወደፊት የተሻለ በየቀኑ ሊሆን አስቤያለሁ። አንድ ትንሽ ኢንፎርሜሽን የፈለኩት ምንድነው ዩቲዩብ የአማርኛ ማስገባው በትግርኛ አንድ ስለሆነ ለወደፊት ኢንሻአላህ ተዓላ የአማርኛ ለብቻው ለማድረግ ነው ያሰብኩትና እናንተም እዛ ገብታችሁ በአዲስ ሰብስክራይብ ልታረጉ ማለት ነው። የፌስቡክም በዚህ ነው የምንገናኘው አሁን ወይ እንዳለ በፌስቡክ ይቆይ ወይ ደግሞ የራሱ የአማርኛ ፌስቡክ ደግሞ ሁለት ስላለኝ ከተሻለ እንዴት እንደሚሆን ኢንፎርሜሽን አደርጉላችኋለሁ እና እስከምትገቡ ትንሽ ልያችሁ እነ ረሞሽ እነ የጻፉልኝ ሁላችሁ የምትከታተሉኝና የታለሽ የምትሉኝ በጣም አመሰግናለሁ። ባረከላሁ ፊኩም። ትግርኛ የሚናገሩም አሁን እዚህም ካሉ መርሐበን ቢኩም። እናንተም ሰዓት ምን እንኳን አደሐን መጻፉም ሁላችሁ የትናንት የነበረ የትግርኛ ሰው በጣም ደስ እንዳለው ብዙ ሰው እንደደወለልኝ ብዙ ሰው ሐሳቡ እንደገለጸልኝ ልነግራችሁ ፈልጋለሁ። በርግጥ የአማርኛ ያልሰማችሁ ምንድነው ብላችሁ ብታስቡ የትዳር ጉዳይ ነበርና ኢንሻአላህ በአማርኛ በአዲሱ ስለምንጀምረው ጠብቁኝ። ስለዚህ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሁላችሁ አለም ቢኩም መሳል ኸይር። ኦኬ ዛሬ መናገር የፈለኩት በርግጥ ሁላችን ደግነቱ ምንድነው አማርኛ ትግርኛ የሚችሉ ብዙ ሰዎች ትግርኛ አማርኛ ይችላሉ። አማርኛ የሚችሉ ሰዎች ነው ብዙ ትግርኛ የማይችሉ ማለት ነው መሰለኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስለዚህ በርግጥ አማርኛ ባበዛ ሁለቱ እንደሚጠቀሙበት አውቃለሁ፣ ግን በዛ በጀመርንበት ስለሆነ ነው። ስለዚህ እኔ አሁን ዛሬ ቁርአን ያቀራሁ አንድ አያ አስተውቀፈኝ ምንድነው ሁላችን እንቀራዋለን፣ ሁሌ እናስብበታለን፣ ግን እስከ ስንት ነው በህይወታችን በተግባር ወይ ደግሞ እንደዚህ ይሄን እኮ እንደዚህ ነው ትክክል ብለን እኛ ሁሌ የምንፈልገው እስልምና ቲዮሪ ሳይሆን ብቻ ተግባራዊ ነው የሚፈልገው። الذين آمنوا وعملوا الصالحات ሁሌ አቂዳው ስናየው እንደዚህ መናገር ብቻ ወይ ደግሞ እንደዚህ ነኝ ብቻ አይጠቅምም ማለት ነው። ሁሌ ቃል ማድረግና እንደገና ደግሞ ስራ ማሳየት ነው የሚፈልገው። በጣም የሚፈልገው ፕራክቲኩ ነው የሚፈልገው። እስልምና ብትናገር ትርጉም የለውም። እንደዚህ ነኝ፣ እንደዚህ ሙስሊም ነኝ፣ እንደዚህ ኢማንኛ ነኝ እንደዚህ ብትል አስሬ ብንለፈልፍ ትርጉም የለውም። የምንለው ግን በተግባር ከታየ እንደ ሁሉም ነገር ነው። እንደ ሁሉም ነገር ግን በዲኑ ሲመጣ እኔ አላቅም ለምንድነው እኛ እንደሌላ ነገር እናየዋለን አይገባኝም። ግን በዚህ በዓለም ወሬ ራሱ ስንኖር አንድ ሰው ዝም ብሎ የሚናገር ከሆነ እኮ ዝም ብሎ ምላሰኛ ነው ይባላል። እኛ ራሳችን እንደሱ እንላለን። አንድ ሰው ተግባር የማያሳየህ ነገር ምሳሌ እንደዚህ አመጣልሃለሁ፣ እንደዚህ እረዳሃለሁ፣ እንደዚህ ምናምን ይልሃልና ይናገራል፣ ብዙ ፕሮሚስ ይገባልሃል፣ ግን አንድ ቀን አንድ ነገር አድርጎ አያውቅም። እና እኛ ደስ አይለንም። ምንድነው ምላሱ ብቻ ምን ያደርግልኛል ትላለህ። ሴት ደግሞ እንደሱ አንዳንድ ጊዜ ባልዋ ምላሰኛ ሆኖ ጥሩ ነገር ቢናገራት ምን ቢላት ግን ተግባሩ ደግሞ ያስደምማታል፣ ይገርማታል። የሚለኝ ሌላ የሚያደርገው ሌላ ልትል ትችላለች። ለዛ አላህ Subhanahu Wa Ta'ala ለኛ ደግሞ እንደሱ ነው የሚለን። يا أيها الذين آمنوا لما تقولون ما لا تفعلون كبر مقتا عند الله أن تقولوا ما لا تفعلون ብለናል። ስለዚህ እናንተ ሙእሚኖች ሆይ ለምንድነው የማታረጉት ነገር እናረጋለን ብለን የምትናገሩት? ስለዚህ ይሄን ነገር ደግሞ አላህ እንደማይወደው ለሁላችን ማወቅ እንዳለብን በቁርአኑ አስቀምጦልናል። ስለዚህ ቃል
ቃል በህይወታችን ምን ትርጉም እንዳለው ነው። አርስታ ላጻጻፍኩም መሰለኝ ረሳሁት ዝም ብዬ ገባሁ ግን በእንትኑ ጽፍ ያለው አላህ ረስቻለሁ አልጻፍኩም አይደል ዝም ብዬ ነው የገባሁት ኦኬ በኋላ ጽፋለሁ ግን በሬክላሙ ጽፍ ያለው በሬክላሙ ምን ብያለሁ ቃል በህይወታችን ምን ትርጉም አለው ስለዚህ አሁን በምንናገረው በቃል ማለት ነው ቃል ለኛ ስንት ትርጉም አለው ማለት ነው ሸርበሉት ሌላ ሰው ሊገባ እና ቃል ደግሞ አስፈላጊ ነገር እንደሆነ እና በዚህ አያ እኔ መጀመሪያ ያስተቆፈኝ ወደሞ ያስብኩት ምንድነው አላህ Subhanahu Wa Ta'ala ምን ይላል በሱረት አሊ ኢምራን كل نفس ذائقة الموت وإنما توفون أجوركم يوم القيامة ሁላ ነፍስያ ማትሞት መሬት ማይገባ ሰው የለም كل نفس ذائقة الموت ሁላችን እንሞታለን እቺ ሞት እንደዚህ ዛሬ እገለ ሞተዋል እንሰማለን አይደል ግን የራሳችን ፋንታ ደግሞ እየጠበቀን ነው መቼ እንደሚሆን አላሁ አዕለም ይቀናችን መቼ እንደሚሆን አናቅም ግን አላህ Subhanahu Wa Ta'ala በዚህ አያ كل نفس ذائقة الموت وإنما توفون أجوركم يوم القيامة ይሄ እናንተ ሰዎች እናንተ ሙእሚኖች እወቁ ሞታችሁ አይቀርም የሰራችሁ ደግሞ ያደረጋችሁ ደግሞ ይወፋ ኢለይኩም ኡጁረኩም ማለት አሁን አንተ ትሰራለህ አንድ ወር እዛ ስራህ ላይ ትሰራለህ ምን ነው የምትጠብቀው መጨረሻ በወሩ ዶመዝ ነው የምትጠብቀው ማለት ነው ዶመዝ አጅር ይባላል ኡጁር ይባላል ይወፋ ኡጁረኩም የሰራው ያደረከው ክፍያህን ታገኛለህ ማለት ነው ስራ ስትሰራ የመጨረሻ ወር ሲሆን ደረሰ ደሞዚ አሁን ቀርበዋል ይሄን ነገር አርገዋለሁ ለዚህም እንጠቀምበታለሁ እዳም አለኝ ይከፍላለሁ ምናምን ያልክ ነው ፕሮግራም የምታርገው ማለት ነው ለአኺራስ ፕሮግራም አለ ለአኺራ ፕሮግራም አለ ወይ እኔ አኺራ የምፈልገው እኔኮ الرسول عليه السلام ብሎናል እንዲሁም ጀነት ስትጠይቁ اللهم اني اسالك الفردوس الاعلى من الجنه ብላችሁ ጠይቁ በጣም ትልቅ ነገር ጠይቁ ምክንያቱም አላህ Subhanahu Wa Ta'ala ሰጪ ስለሚሰጥ እንደ ጥያቄያችሁ ይሰጣል ረሙሽ ሰላም አለይኩም ረሙሽ እንኳን በሰላም መጣሽ እኔ አንቺ ስትኖሪ በቃ አማርኛ የሚሰሙ አሉ ብዬ ነው እንትንም ሆነውና ሳትገቢ ተናግሬያለሁ ከመጀመሪያ ስሚ ምን እንዳልኩ በኋላ እንገናኛለን ኢንሻአላህ ስለዚህ እኛ ለአኺራስ ፕሮግራም አለን ወይ ምንድነው የምንጠብቀው እኛኮ አሁን የምንሰራው ያለን በህይወታችን እቺ ላይፍ የተሰጠና እየሰራን ነው በኋላ ደግሞ መጨረሻ ላይ አላህ Subhanahu Wa Ta'ala ሒሳባችን ኡጁራችን يوم القيامة ትሰጣላችሁ ብለዋል كل نفس ذائقة الموت وإنما توفون أجوركم يوم القيامة ስለዚህ የሚቀጥለው ደግሞ በጣም የሚያስፈራና በጣም የሚያስደስት ምንድነው የሚለን يوم القيامة فمن زحزح عن النار አሁን ሁላችን ይሄ ነው ፍላጎታችን نسأل الله سبحانه وتعالى أن يجيرنا من عذاب النار እሳት እንዳንገባ ጀሃነም እንዳንገባ ያ ነው ሁላችንም እንጠብቀው ያ ነው ሁሌ የምንለምነው ያ ረቢ ጌታዬ እሳት አታስገባን ጀነት ላይ ያስገባን ያንተ ሪዳ ነው የምንፈልገው እኛ ስራ የለንም አመል የለንም ብዙ ኃጢአት አለን ብዙ ዘንብ ብዙ ማዕሲያ አለን ግን አንተ በረህመትህ አፉ በለን ረህማን ረሂም ስለሆንክ غفر لنا استغفار منا بزاو دعاء منا رجو لزعنا فمن زحزح عن النار وأدخل الجنة يهنا هلاتشن ين آية سنك أراراس هلاتشن ما سبب ميجبان مالتنا فمن زحزح عن النار وأدخل الجنة كجنة لي كجهنم لي تلاقوا مالتنا ألفو فتناو ألفو جهنم أتجرام بلو جنة سيجرام مالتنا سبحان الله نسأل الله أن يدخلنا الجنة فقد فاز አሁን የሰው አለፈ በቃ ፈተናው አለፈ ይባላል فقد فاز በቃ አለፈ ከዚህ በላይ ማለፍ ምን ይፈልጋል አንድ ሰው ምንም ከዛ በላይ የሚፈልገው የለም ማለት ነው وما الحياة الدنيا إلا متاع الغرور الله سبحانه وتعالى በዚህ አያ ብዙ ትምህርት ነው ያስገባል እቺ አያ ብቻ ብዙ ነገር በሷ መናገር እንችላለን ማለት ነው كل نفس موت እንዳለ ማስታወስ እንዳለብን በየቀኑ ከተነሳን ከአልጋችን ሁሌ الحمد لله الذي رد إلي روحي وأذن لي بذكره እንዴ الله سبحانه وتعالى روحي መለሰልኝ እኮ ለሊት ማታ ላይ አልጋ ሲገባ እኮ በዛ ልቀር ይችላል
ሩህ እኮ በዛ ልትቀር ትችላለች። እንቅልፍ እኮ ትንሽ ሞት ናት። እኛ እኮ በየቀኑ ሞት እንሞክራለን። ስንተኛ እኮ እንደ ሞት ማለት ነው። አላህ Subhanahu Wa Ta'ala ያስተማረን ነው። እንቅልፉ ላይ እናርፍበታለን፣ ግን በዛ ራሱ እንደ ሞት ነው። የት እንዳለን አናውቅም። ስንተኛ እኮ በእንቅልፍ ላይ የማናየው ነገር የለም። አንዴ ጥሩ ህልም እናያለን፣ አንዴ ባህር ላይ እንገኛለን፣ አንዴ ተራራ ላይ እንወጣለን፣ አንዴ እባብ እናያለን፣ አንዴ እንዴ ሱብሃንአላህ። በዚህ እንቅልፍ ላይ የማናየው ነገር የለም። ይህ እኮ የአላህ ተአምር ነው። ይህ እኮ ትንሽ ሞት ማለት ነው። እዛ ቀብር እንደገባን ማሰብ አለብን። እዛ ቀብር ላይ ገብተን እንደ ጀነት አንዳንድ ጊዜ የምታየው ቦታ በጣም ተአምር የሆነ ነገር ተነስተህ ለሁሉ ሰው ልትናገሩ ትፈልጋለህ። አንዳንድ ጊዜ ደግሞ የምታየው ነገር በጣም የሚያስፈራ ነገር ሆኖ ተነስተህ ለማንም ልትናገር አትፈልግም። እንዲሁም ረሱል ሰለላሁ ዐለይሂ ወሰለም ራሱ ጥሩ ህልም ከሆነ መናም ከሆነ ተናገሩ፣ መጥፎ ከሆነ ግን አትናገሩ ተብለናል። ከሰይጣን ነው። ስለዚህ ይህን ሁሉ ራሱ በእንቅልፋችን ነው ያለን እና ምኞት ማድረግ ያለብን ምንድነው? ያ ረቢ ጌታዬ ከእሳቱ አድነን፣ ጀነት አስገባን። ይህ ሞት ደግሞ የማይቀር ደግሞ ለሱ ደግሞ መዘጋጀት እንዳለብን ምንድነው የምንሰራው ያለን? እንደዚህ በስራህ ላይ ሁሌም እንደምትሰራው ለስራ ለኃላፊውን ልታስደስት ብለህ ደሞዝህ ሊጨመርልህ ቦታን ጥሩ ልትሰጥ ምናምን የምታረገው ያ ለዛ ደግሞ አላህ Subhanahu Wa Ta'ala ለኛም እንደሚፈልገው ከኛ እንደሱ ነው። መመስገን ይፈልጋል። እሱ ማስታወስ እዝኩሩኒ አዝኩርኩም እሽኩሩ ሊ ወላ ተክፍሩን። ሽርክ እንዳናረግ ሶላታችን ሁሌ በቀጥ ብለን መስገድ እንዳለብን ኸይር መስራት እንዳለብን እና ወደ ቃል የምንጠቀምበት እስከምንገባ ይህ መግቢያ የፈለኩት ሁሉም ነገር በህይወታችን ቃል ራሱ ሳይቀር እንደሚመዘገብ ማወቅ እንዳለብን ማስታወስ እንዳለብን ማለት ነው። ስለዚህ ወመል ሐያቱ ዱንያ ኢላ መታዑል ጉሩር። እቺ ህይወት ደግሞ በጣም ሸዋዲ ህይወት እንደሆነች ማወቅ አለብን ማለት ነው። ይሄ በአማርኛ የተረጎመ ማለት ነው። ቁርአን አለ ታውቃላችሁ። ሐጂ ሳኒ ነው መሰለኝ የተረጎመች ጀዛሁሙላህ ኸይር ረህመቱላሂ ዐለይሂም። እና ላነበው አያቱ ፈልጌ ሞከርኩት። ምንድነው የሚለው መሰላችሁ? ነፍስ ሁሉ ሞትን ቀማሽ ናት። ምንዳዎቻችሁ ነው ያና አዕማሉኩም ማለት ነው የምትሞሉት በትንሳኤ ቀን ነው። የውመል ቂያማ ብቻ ነው። ከእሳቱም የተራቀና ገነትን የተገባ ሰው የገባ ሰው ማለት ነው በእርግጥ ሙኞቱ አገኘ። ቅርበቱም ህይወትን የመታለያ መሳሪያ እንጂ ሌላ አይደለችም። የቁርአን ትርጉሙ ማለት ነው። እና ገንዘባችሁና በነፍሳችሁ በእርግጥ ትፈተናላችሁ። ከዚያም ከናንተ በፊት መጽሐፉን ከተሰጡትና ከነዚያም ከአጋሩት ስንት ጊዜ ደጋግሜ እኮ አንብቤያለሁ ለእናንተ ላምናነብዬ በርግጥ ከአጋሩ ብዙን ማሳቃየት ትሰማላችሁ። ብታገሱና ብትጠነቀቁ ይህ ከጥብቅ ነገሮች ነው። አያቱን ቀራለው እንደገና الله سبحانه وتعالى كل نفس ذائقة الموت إنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور. قتلوا من الله لا تبلون في أموالكم وأنفسكم ولا تسمعن من الذين أوتوا الكتاب من قبلكم من الذين أشركوا أذى كثيرا وإن تصبروا وتتقوا فإن ذلك من عزم الأمور. سبحان الله. يهي أنا ببكت مالت من دنو موت تموت اللاتشو ሁላችሁ ኡጁራችሁ የምታገኙት የውመል ቂያማ ነው። ስለዚህ ከእሳት ወጥቶ ወደ ጀነት የሚገባ ይሄ ያሸነፈ ሰው ማለት ነው።
ተሳካለት ማለት ነው። ስለዚህ ለትብለውና ደግሞ ለዛ ደግሞ እናንተ ትፈተናላችሁ፣ ፈተና ይመጣል። በምንድን ነው? ፊ አምዋሊኩም በገንዘባችሁ፣ ወአንፉሲኩም በነፍሳችሁ፣ ወለተስማዑና ትሰማላችሁ ብዙ ነገሮች። ከማን ነው የምንሰማ ብዙ ነገር? ከነዚህ ሚን الذين اوتوا الكتاب እነዚህ አህለል ኪታብ በፊት የተሰጡ እነሱ ራሱ አይተዋቸውም። የእናንተ ሃይማኖት ትክክል አይደለም፣ እናንተ ሴቶች ቦታ የላችሁም በዲናችሁ ምናምን የሚሉን አሁን የምንሰማቸው እነዚህ በፊት አላህ ኪታብ ያወረደላቸው ሰዎች አህለል ኪታብ ለኛ ብዙ ነገር ይፈትኑናል። ስለዚህ ይህን ፈተና ደግሞ እንዳለ ማወቅ አለብን። እኛ ኢማናችን ቀጥ ካለ የሃይማኖታችን እስልምናችን ካወቅን ምንም አይመስለንም። ለምን? አላህ ነግሮናል እንደሱ እንደሚያረጉ ብዙ ነገር አዛ እንደሚያወርዱልን። አትስገዱ ሊሉን ይችላሉ፣ መስጊድ ሊከለክሉን ይችላሉ፣ ምን ሊከለክ ብዙ ነገር ሊመጣ ይችላል። ግን ይህን ፈተና ነው ይመጣል። ይህን ፈተና አለ፣ ጠብቁት። እናንተ ይህን ፈተና ሳታልፉ ጀነት መግባት አይቻልም። ያለ ፈተና አይሆንም። ስለዚህ በፈተናው እናንተ ተቀብላችሁ ሰብር አድርጋችሁ ትግስት አድርጋችሁ በኢማናችሁ ቀጥ ብላችሁ ለአኺራችሁ መስራት ነው ያለባችሁ እንጂ እንደዚህ ያሉን ብላችሁ ኢማናችሁ ضعيف መሆን የለበትም። ስለዚህ لتبلون في أموالكم وأنفسكم ولا تسمعون من الذين أوتوا الكتاب من قبلكم ومن الذين أشركوا أذى كثيرا. ما نو ليلوش እነዚህ ሽርክ የሚያረጉ ሰዎች አሁን በአገራችን ስንት ሰው ሽርክ የሚያርጋል? ስንት ሰው ሞልተዋል። ቢላሂ አለክ ሽርክ አታርግ። ይሄ አላህ አይወደውም። ይሄ እንደዚህ እኮ ወደ ቀብር ሄደህ እኮ እገሌ ሼክ ማለት እኮ حرام ነው ብትለው አንተ ደግሞ ከየት ነው አዲስ ሃይማኖት ያመጣህልኝ ይላል። እኛ ከድሮ ጀምረን እንደዚህ ያደረግን ምን ሆነላል? ይሄ ነው እኛ ያገኘነው ከአባታችን ከምናምን እያለ من الذين أشركوا እነሱ ራሱ ሽርክ የሚያረጉ ሰዎች ራሳቸው ሙስሊም ሆነው እንዳንተ እየኖሩ ግን እነሱ ይብሳሉ። አትሊስት ካፍር ነው፣ ኩፍር ስላለው ካፍር ነው ትላለህ። ሙስሊም ሆኖ ግን ሽርክ የሚያደርግ ማለት ነው እንዳንተ ሙስሊም ሆኖ እኔ እንዳንተ ሙስሊም ነኝ ያለ ሽርክ ማድረጉ አለማወቁ ትልቅ ችግር ነው። ስለዚህ አላህ Subhanahu Wa Ta'ala ሁላቸው አመጣ እነዚህ አህለል ኪታብ። አሁን አህለል ኪታብ ካፊሮች አትበሉን እያሉ 10 ጊዜ ካፊሮች የሚያስበላችሁ ምክንያት አለ። አላህ Subhanahu Wa Ta'ala ለምንድነው ኩፍር ያስቀመጠው? በቁርአን ተነግረዋል። ለምንድነው በእስልምና ካዳም ማለት ነው። በረሱል ሰለላሁ ዐለይሂ ወሰለም አልተቀበሉም፣ በቁርአን አልተቀበሉም። ስለዚህ ስላልተቀበለ ለዛ ነው ኩፍር የሚያስብለው ካዲ ማለት ነው። እያለ ቁርአን መጥቶ እያለ ረሱል ሰለላሁ ዐለይሂ ወሰለም መጥቶ እያለ አንቀበልም ማለት። ስለዚህ ይሄ ያለያየናል። ስለዚህ እነዚህ ማስደብ ሳይሆን ቁርአን ያስቀመጠው ምንድነው? ለትብለውና في اموالكم وانفسكم ولا تسمعون من الذين اوتوا الكتاب እኮ አህለል ኪታብ እንደሆኑ እኮ አላህ Subhanahu Wa Ta'ala ነገረን። እኛም ተቀብለናል አህለል ኪታብ መሆናቸው። ግን በሃይማኖታቸው አሁን የሚሄዱት ያሉት እስልምና አልተቀበለውም። እነሱ ከኛ ጋር ሆኖ መሄድ ነበረባቸው፣ ግን አንፈልግም አሉ። ስለዚህ ለኩም ዲኑኩም ወሊየዲ፣ እናንተ የራሳችሁ አድርጉ፣ እኛ ደግሞ የራሳችን እናደርጋለን። ስለዚህ በሃይማኖታችን ገብታችሁ እናንተ ሙስሊሞች እንደዚህ ናችሁ፣ እንደዚህ ነው ሃይማኖታችሁ፣ እንደዚህ ነው መሐመድ ሰለላሁ ዐለይሂ ወሰለም እንደዚህ ነው ብሎ ዝም ብሎ ለሙስሊም ለመዳናገር የሚያደርጉት ያላደረጉት ነገር የለም። አሁንም እያደረጉ ናቸው ብዙ ሰዎች። የሚገርመኝ የራስ ሃይማኖት ለምን አትሰብክም? ለምን ነው በእስልምና ትናገራለህ? እስልምና አትወደውም አይደል? እስልምና አልተቀበልኩም አይደል? በቃ ተወያ። እኔ ተቀብየዋለሁ፣ እኔ ልናገርበት፣ እኔ በራሴ ሙስሊም ሆኜ የራሴ ላድርግ። አንተ ካልፈለክ እኔ አላስገድድህም። ግን እስልምና ትክክል ሃይማኖት አይደለም እያሉ ለስንት ሰው ጎል የሚያስገቡት ለምን? ማን ነው ጎል የሚገባ? እስልምና የማያውቅ ሰው ነው። አንድ ሰው እስልምና በትክክል አውቆ በትክክል ውስጥ ገብቶ ሙስተሂል በፍጹም ሊሆን አይችልም ሌላ ነገር ሊፈልግ። ምክንያቱም ይሄ ንዕማ ነው አላህ Subhanahu Wa Ta'ala ለኛ የሰጠው ለማንም አልሰጠውም። ለምን ብትሉኝ የድሮ አንቢያቶች ያመጡት አህለል ኪታብ በፊት እስልምና የወረደና በጨረሻ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም
በሙሉ እንደዚህ አስተካክሎ በሙሉ ነው የተሰጠነው። ስለዚህ እኛ በዒሳ ናምናለን፣ በሙሳ ናምናለን፣ በኢብራሂም ናምናለን፣ በዳዊት ናምናለን፣ በሁሉ አንቢያቶች ናምናለን። ስለዚህ ምን ስለጎደለው ነው እስልምና ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ተብለዋል ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ራሕማ ስለሆነ ለሁሉ ሰው ይህን ራሕማ ቢያቀው አይተውም ነበር። ስለዚህ አላህ ስብሐነሁ ወተዓላ ነገረን ማለት ነው ቁርአን ላይ ለትብለውና። ስለዚህ ፈተና አለ፣ ፈተና እንዳለ ጠብቁ። አንተ ሙእሚን ሙስሊም ብለህ አክሰፕት ካደረከው ማንም አይንካኝ፣ እንደዚህ ማነው ለምን እንደዚህ ይሉኛል፣ ለምን እንደዚህ ያደርጉልኛል ማለት ይሄ ትክክል አይደለም። በቃ በኢማንህ ጠንካራ ኢማን ካለ ስፔሻሊ እንደገና ጠንካራ ችግር ነው የሚመጣ። ኩለማ ዛደል ኢማን ኩለማ ዛደል ኢብቲላ። ለምንድን ነው ኢማኑ ሲጨምር ፈተናው ደግሞ ይጨምራል። ለምንድን ነው የምትፈተነው? አላህ ስብሐነሁ ወተዓላ ይፈትነሃል። አንድ ነገር ታልፋ ይሄ እኮ እንደሱ ነው። እኛ ለምን ይገርመናል? ሱብሃንአላህ አላህ ስብሐነሁ ወተዓላ እንደዚህ ብሎ ነገረን። እኛ አሁን በህይወት ላይ ስናየው ማለት ነው አንድ ሰው ፕሮፌሰር ለመሆን ስንት ፈተና ማለፍ አለበት? መጀመሪያ ኖርማል ዩኒቨርሲቲ ይማራል፣ በኋላ ማስተር ያደርጋል፣ በኋላ ዶክተሬት ያደርጋል፣ በኋላ ደግሞ ከዶክተሬት ፕሮፌሰር ለመሆን ደግሞ ሌላ ፈተና ያሳልፋል። ዝም ብሎ ፕሮፌሰር ይባላል? ዝም ብሎ ጎበዝ ዶክተር ይባላል? አይባልም። ግዴታ ብዙ ፈተናዎች ብዙ ትምህርት ማሳለፍ አለበት። ለዛ ደግሞ አላህ Subhanahu Wa Ta'ala ለኛ በተለያየ ነገር ይፈትነናል። በልጆቻችን፣ በቤተሰባችን፣ በትዳራችን፣ በባላችን፣ በሚስታችን፣ በሚስቶቻችን በሁሉም ነገር ይፈትነናል። እና በዚህ ፈተና ደግሞ እስከ ስንት ነው አንድ ሰው ለአላህ Subhanahu Wa Ta'ala ብሎ አልহামዱሊላህ ለሁሉም ነገር አክሰፕት አድርጎ የሚሄደው ይሄ ዋና ነው ማለት ነው። لذلك الله سبحانه وتعالى ولا تبلون في أموالكم وأنفسكم ولا تسمعون من الذين أوتوا الكتاب ومن قبلكم ومن الذين أشركوا أذى كثيرا. اليوم تنش أذى يدلم يعني. بسم الله وعلى من دنو ياله تنش مسلاتشو أذى كثيرا بزو أذى مالت من دنو በአማርኛ አንድ ሰው መጥፎ ሲያረግህ ማለት ነው። አዛ ምን ይባላል በአማርኛ? ሲጎዳህ ማለት ነው። ብዙ ጉዳት ይመጣል ማለት ነው። ትንሽ ሳይሆን ብዙ ጉዳት ይመጣል። አማኝ ከሆንክ ከተቀበልከው ብዙ ጉዳት ይመጣል። ስለዚህ ይህን ጉዳት ለምንድነው በእኔ ጉዳት የሚወርደው? በአንፉሲኩም ሌላ አያ ራሱ ወለነብሉወነኩም بشيء من الخوف والجوع ونقص من الأموال والأنفس والثمرات وبشر الصابرين الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون. ስለዚህ በሱረة البقرة ማለት ነው ደግሞ ሌላ አያ ወለነብሉወነኩም አላህ Subhanahu Wa Ta'ala ትፈተናላችሁ፣ ብዙ ፈተና ይመጣችኋል። ስለዚህ በዚህ ፈተና ደግሞ እናንተ ተቀብላችሁ በሁሉም ነገር በህይወት ይመጣል፣ በድህነት ይመጣል። በአንድ ሰው ብዙ ገንዘብ የነበረው እንትን ስራው ሊበላሸው ይችላል፣ ምናምን ሊሆን ይችላል። በብዙ ገንዘብም ሊፈትነህ ይችላል። ብዙ ርዝቅ አላህ ሰጠህ፣ ግን ይሄን ርዝቅ ምንም አትጠቀምክበትም፣ ኸይር አልሰጠህበትም። ለራስህ ብቻ ለልጆችህ ብቻ የምታረገው ከሆነ ምን ያደርግልሃል? የውመል ቂያማ ምንም አይጠቅም። ሰደቃ የምታወጣበት ከሆነ፣ ሰው የምትራዳበት ከሆነ፣ ምስኪን የምታግዝበት ከሆነ፣ ችግር ሲመጣ እንደዚህ ለራሴ ብቻ የምትል ከሆነ የውመል ቂያማ ምንም አልፎ አይጠብቅም። ምክንያቱም ከመጀመሪያ አላህ ብለዋል ኩሉ ነፍሲን ዛኢቀቱል መውት ኢነማ ትወፈውና ኡጁረኩም የውመል ቂያማ። ስለዚህ ይህን አጅር የምታረገው ለአላህ Subhanahu Wa Ta'ala ብለህ በሁሉም ነገር ገና ፋሚሊ ቤተሰብህን ራሱ ልታሳድግ ብለህ ቤተሰብህ ልጆችህ ለትምህርት ሊሄዱ ልብሳቸው ሊለብሱ ምናምን ይሄ ሰርተህ ለፍተህ የምታረገው ራሱ እሱ ራሱ ትልቅ አጅር አለው ማለት ነው። ትልቅ አላህ Subhanahu Wa Ta'ala ስጦታ ይሰጣል ማለት ነው። በኃላፊነትህ ስትዋጣ ማለት ነው። ስታረግ እንደ አባት፣ እንደ እናት፣ እንደ ሚስት፣ እንደ ባል፣ እንደ ሁሉ ይሄ ነው። ለዛ ነው አጅሩ አላህ Subhanahu Wa Ta'ala የሚሰጠን የውመል ቂያማ ማለት ነው። ስለዚህ እንደሱ ካላደረግን ግን ብዙ ኪሳራ እንከስራለን። ስለዚህ والذين اشركوا اذى كثيرا وان تصبروا። ስለዚህ ይሄ አዛ ማለት ብዙ ችግር ይመጣባቸዋል። ብዙ ምንድነው
ችግር ይመጣል በጎረቤትም በምንም በእነዚህ ሌላ ሃይማኖት ያሉም በተለያየ ይመጣል ችግር ይመጣል እቺ ህይወታችን በቃ ለችግር ነው አብዛኛው እንጂ እንደዚህ ለደስታ ወማ መታዑል ሐያት ኢላ መታዑል ቁሩር መጨረሻ ላይ አላህ እንደሱ ብለናል እቺ ዱንያ አትሸወዱ እቺ ዱንያ ሐላፊ ናት እንዳንሸወድ እቺ ጊዜ ያለችን እንጠቀምባት በጥሩ መንገድ እንጠቀምባት ህይወታችን እንጠቀምበት በየደቂቃ ያለው ለአላህ Subhanahu Wa Ta'ala የሚያስደስት ነገር ካደረግን እኛም ዱንያ ላይ እንደሰታለን ምክንያቱም አላህ Subhanahu Wa Ta'ala እንደሱ ብለናል ማለት ነው ለምን በቁርአን ሲነግረን አያ ምንድነው የምትለው من ذكر أو أنثى لنحيينهم حياة طيبة مثلوا مالتهم فلنحيينهم حياة طيبة النزيء من ذكر وأنثى من عمل منكم عفوا أو نستوسكت من عمل منكم من ذكر وأنثى من عمل منكم عفوا من عمل صالحا من ذكر أو أنثى فلنحيينه حياة طيبة ولنجزينهم بأحسن ما كانوا ولنجزينهم أجرهم بأحسن ما كانوا يعملون من عمل صالحا كنانت من عمل صالحا طور سرا ميسرا مالتنا كمان نو من ذكر كوندوش أو أنثى سيتوشم وهو مؤمن إيمانيا هنا لا الله بلو ميسرا اندزي وند كسيت بلاي نو منامن يلا بقرآن لي اندسو ميبال نجر يلا قرآن راسي لنا من عمل صالحا من ذكر أو أنثى فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون ማንም ይሁን ሴት ይሁን ወንድ ይሁን ለአላህ ብሎ የሚታገል ብዙ ነገር የሚሰራ ወንድም ይሁን ሴትም ይሁን አላህ Subhanahu Wa Ta'ala በዚህ ህይወት ለራሱ ደስተኛ ሆኖ ይኖራል ብለዋል አላህ ካለ ደግሞ ሐቅ ነው አላህ ካለ በፍጹም መሬት አይወርድም እኛ ብቻ ነው ማግኘት ያለብን ያ ትክክለኛ መሆኑ በህይወታችን ማየት ከፈለግን አላህ እንደምፈልገው መሆን አለብን መጀመሪያ ስለዚህ من عمل صالحا من ذكر او انثى እነዚህ ወንዶች በላይ ምናምን የሚሉ ሰዎች ሴቶች ምንም ቦታ ያላቸው በእስልምና የሚሉ የሚያሳዝኑ ሰዎች እስልምና የሚያሰድቡ ሰዎች ትክክል አይደለም ምክንያቱም አላህ Subhanahu Wa Ta'ala ذكر وانثى ሲፈጥረን ለሁላችን ጀነት እንዳስቀመጠልን ተለያየ ኃላፊነት ሰጠናል ሊሆን ይችላል ተለያየ አፈጣጠር ፈጥሮናል ሊሆን ይችላል ለምን እንደሱ ካልሆነ አይሆንም ምክንያቱም ሴት እንደ ወንድ ብትሆን ወንድ እንደ ሴት ብትሆን ትርጉም የለው ስለዚህ ሁሉም ማዕና አለው አላህ Subhanahu Wa Ta'ala ለኔ ተለይቶ ከወንድ የፈጠረኝ ትርጉም አለው ማዕና አለው ህክማ አለው እኛ ሙስሊሞች ግን እናሳዝናለን የስንት ችሎታ የስንት ሴት ተባክኖ ይሄደ ነው ስንት ማድረግ እየቻሉ ሴቶች ሙስሊም ሴቶች ማለት ነው አንዷ ደውላ ምን ትለኛለች ያለፈ ማለት ነው ለነግራችሁ እኔ እንደዚህ አይነት ሰምቻ አላቅም አንቺ እንደምትዩ እንደዚህ ሴቶች ዳዕዋ እኔ አይቻላ አላቅም አለማየት እኮ የለም ማለት አይደለም ለምን ነው እኛ አሁን በተቀበልነው ስለሄድን ነው ምክንያቱም ቁርአን ምን እንደሚለው ነው እኛ ማወቅ ያለበት ቁርአን ይከለክላል ረሱል ሰለላሁ ዐለይሂ ወሰለም ይከለክላል የሚከለክል የሚለው ሰው ደሊሉ ነው ማምጣት ያለበት ስለዚህ ከሷ ጋር ብዙ ተነጋገርን ማለት ነው ዩቲዩብ ልትከፍት ፈልጋ እንደዚህ አሉኝ እና ያንቺ ደግሞ እንደዚህ ሰምቻለች አልኳት አንቺ ይከለክላል የሚለው ደሊል ነው ማምጣት ያለበት እንጂ ዝም ብሎ መናገር አይችልም እኛ ከቁርአንና ከሱና የሚከለክለው ነገር ካለ ያምጣ በኋላ እኛ ዒልሙ ስናቆ በእስልምና የሚለው ማለት ነው ሰፊ እንደሆነ እንዲሁም ዑርፍ የሚባለው የተለመደ በአንድ ህብረተሰብ የተለመደ እንደ ህግ እንደሚቀመጥ በእስልምና ብዙ ሰው አያውቀው ምን ማለት ነው ይሄ ዑርፍ ኢትዮጵያ ያለ ዑርፍ የተለመደ ሳውዲ ያለ ዑርፍ አንድ አይደለም ስዊድን ያለ ዑርፍ አንድ አይደለም ዑርፍ ማለት የተለመደ ማለት ነው ልምድ የተለመደ ግን ከእስልምና የማይጋጭ አሁን
عرف ምሳሌ ምን ምሳሌ እናመጣለን ኢትዮጵያ ስንኖር ማለት ነው ቤተሰቦቻችን ሁላችን የትም የተለያየ እንትን ቢሆንም ባረከላሁ ፊኩም ሼር በሉልኝ ባካችሁ ስፔሻሊ ለነዚህ አማርኛ ግሩፖች ደግሞ ዑርፍ ኢትዮጵያ ሲባል እኛ ስንኖር ማለት ነው ከልጆቻችን ጀምረን ቤተሰብ ሁሉ ጎረቤት ይገናኛል ሰላም አለይኩም ይባላል ምን ይባላል ዚያራ ያደርጋል ምናምን ይሄ የተለመደ ነው በህብረተሰባችን ይሄ የተለመደ ነው እናቶቻችን ሁላቸው ሒጃባቸው ሳያወልቁ ስፔሻሊ በጉርብትና ያለው ደግሞ እንደምታውቁት ነው ጉርብትናው በአንድ ግቢ 5 ፋሚሊ ሊኖር ይችላል እና ሁሉ እናቴ ቁጭ ብላ ምሳሌ ጎረቤታችን ምናምን የእገለ ምንድነው የሚባለው አንድ አባትዮ ቢያልፍ ሰላም አለይኩም እህቴ እንዴት ዋልሽ ሰላም ነሽ ደህና ነሽ አልহামዱሊላህ ሰላም ነው ደህና ናችሁ ይባላል ይሄ በእኛ የተለመደ እኛ ስንት ጥንት ሆኖ እንደሱ የተለመደ ሄደዋል ማለት ነው ስለዚህ ይሄ ልምዱ በአገሩ ያለ ትተን ማለት ነው ከሌላ አገር ዑርፍ የሌላ ዑርፍ አገር አምጥተን ኮፒ ፔስት እናደርጋለን እስልምና እንደሱ አድርጎ አይልም ጣለማ ከሃይማኖቱ የማይጋጭ ነገር ከሆነ አይከለክልም በፍቅህ አሁን ፍቅህ ነው የምናገረው ያለው እኛ አሁን ፍቅህ የሚባል ፍቅህ ሰው ማወቅ አለበት ፍቅህ እኮ ነው ሁሉ ነገር የሚዘረዝርልን እና አንድ ዝም ብሎ ሳያቀር ግን ይሄ حرام ነው ይሄ የምታርጉት ትክክል አይደለም በርግጥ ብዙ ነገር አለ የሚቀየር በዑርፉ ላይ የሚጋጭ ከኛ ጋር በአገራችን እሱ ተከልክሎ ኖርማል የሚደረግን መከልከል ያለበትን ከሌላ ሀገር አሁን ከስዊድን ሀገር የተለመደ አምጥቼ ወደ ኢትዮጵያ ወስጄ ላስቀምጠው ቢል ትክክል አይደለም ስለዚህ ግዴታ ከአካባቢው አስተሳሰቡ እስልምና በጣም ነው የሚያከብረው ይሄን ራሱ አለባበስ አሁን ኢትዮጵያ የሚለበሰው ምሳሌ አገራችን ሌላ ሀገርም ኤርትራም ኢትዮጵያም ሶማሌም ይሁን ሌላ አፍሪካ የሚለበስ አሁን አፍሪካኖች ሌሎች ሀገር የሚለብሱት ኡጋንዳ ኬንያ የራሳቸው አለባበስ አላቸው እኛ ዙሪያ ምናምን የባህል ስንለብስ እነሱ ደግሞ ሌላ አላቸው ግዴታ የነሱ አይነት መልበስ አለብን ለምን ነው ከሌላ ሀገር አፍሪካ አምጥተን አንለብስም ከሌላ ሀገር የአረብ ሀገር የሆነ ግን ግዴታ አምጥተን ሀገራችን ኮፒ ፔስት እናደርጋለን ትክክል አይደለም ምክንያቱም አረብ ሀገር ብንዘር ራሱ የተለያየ አለባበስ አለ ማለት ነው እኛ ምንድነው መሄድ ያለብን ከፊቅሁ ጋር ምንድነው የሚፈቀደው ሽሩጡ ነው መማላት ያለብን ማለት ነው ሽሩጡ መማላት ነው ያለብን እንጂ የሌላ ሀገር አምጥተን ኮፒ ፔስት ማድረግ የለብንም አሁን ለምንድነው የገባሁት በዛ ብዙ ጊዜ እኛ በራሳችን በአገራችን ማለት ነው የራሳችን ባህል የራሳችን ልምድ ከእስልምና ምንም የማይጋጭ ነገር በራሳችን ችግር እንፈጥራለን እና መሆን የለበትም እኛ የማይከለክለን ነገር ከሌላ አምጥተን ኮፒ ፔስት ማድረግ የለብን የራሳችን የምንጠቀምበት ነገር ብዙ አለ እንዲሁም ለሱ ራሱ ብዙ ነገር መጨመር ነው የሚገባን እንጂ እኛ የሌላ ይሻለናል ብለን ምክንያቱም ከዛ ብዙ ኮንፍሊክት ከሀገራችን ያለው ሰው ደግሞ ብዙ ኮንፍሊክት አመጣለን እኮ ብዙ ችግር ተፈጠረበት ስለዚህ من عمل صالحا من ذكر وانثى ለዛ ነው ያመጣሁት ምንድነው እኛ ያልተለመደ ነገር ቢሆንም ሃይማኖቱ ያልከለከለው እስልምና ያልከለከለው እኛ ልንከለክለው አንችልም فلنحيينهم حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون ስለዚህ በበለጠ ስራ የሚያርጉት የነበሩ እነዚህ ወንድና ወላ ሴትሁን ሁላቸው አላህ Subhanahu Wa Ta'ala አጅር ያረግላቸዋል ብዙ ነገር ይሰጣሉ ማለት ነው فلنحيينهم حياة طيبة ምንድነው ይሄ ማለቱ وعد هؤلاء القوم أن يحييهما قال بعضهم عن أن يحييهم في الدنيا ما عاشوا فيها بالرزق الحلال برزق حلال الله يسطاچوال دستا يسطاچوال ጤና ይሰጣቸዋል ለምን ለአላህ ብለው ስለሚኖሩ ማለት ነው ስለዚህ من عمل صالحا من ذكر او انثى ብዙ ተለያየ ተፍሲር አድርጎ يعني في الدنيا حدثنا ابن وكيع فلنحيينا اي بالرزق الطيب الحلال ስለዚህ ይሄ ዋናው ማለት ነው መግቢያው ገብተናል
ስለዚህ በኋላ ስንሄድ ከዚህ ጀምረን ማለት ነው እስልምና ስንገባ ወደ ቃሉ ነው የምንሄደው ማለት ነው። አሁን ትርጉሙ መግቢያው ለምን እንደተናገርኩ አስፈላጊ ሆኖ ስለታየኝ ማለት ነው ገብታችኋል ብዬ አስባለሁ አይደል? ኦኬ ሸር በሉልኝ ባካችሁ። ይሄ አማርኛ ስለሆነ ነው ብዙ ሰው አልገባም፣ ይመጣል ይሆናል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን አህለን ቢኩም ጀሚዓን ሸር በሉልኝ ባካችሁ። ስፔሻሊ ለአማርኛ የምትናገሩ እዚህ ለሁሉ አማርኛ የሚናገር ሸር በሉልኝ። ትግርኛ ደግሞ ጊዜ ካገኘን ኢንሻአላህ እንገባለን። እስኪ ምን ትላለች? ጋና ዛሬ ነው ያየሁ። ኦኬ ሰዓዳ ባረከላህ ፊክ ሰዓዳ ሼር በልልኝ ባክሽ። እና የአማርኛ ዩቲዩብ ደግሞ ለብቻው እናረጋለን ኢንሻአላህ ብያለሁ። በዛ ልትከታተሉኝ ይፈልጋለሁ። ምናልባት ምክንያቱም ይሄ ትግርኛ ሁሌ ሲሆን አንዷ ደውላ እህቴ እንዳለችኝ ትግርኛ እገባለሁ ትግርኛ ሲሆን እተዋለሁ አለችና እስካሁን ድረስ ብዙ ጊዜ ትግርኛ ነው የሆነ ቆየና አሁን ግን ኢንሻአላህ ተዓላ ስለዚህ እንዳልነው ማለት ነው። አሁን ደግሞ ወደ ከሊማ ቃል እስከ ስንት ድረስ ቃል ትርጉም እንዳለው በእስልምና ነው የሚያዩ ማለት ነው። ቃል በጣም የደወላችሁ ናቸው። ላይቭ እንዳለው አላወቅም። ኦኬ ምናልባት ለላይቭ ደውላችሁ ከሆናችሁ እስኪ ደውላችሁ መናገር ፈልጎ ናብ ላይቭ ደውልኩም ላይቭ አለኹ አይዋ በአምሓርኛ እዩ ላይቭ ዘሎ እና ኦኬ ለላይቭ ነው የደወልከው ወይስ? ኦኬ خير ان شاء الله طيب ደውላለሁ በኋላ ሰላም አለይኩም። ኦኬ አይ ለላይቭ አይደለም። አንዳንድ ጊዜ ሐሳባችሁ ልትገልጹ ደውሉ ከፈለጋችሁ በመሰንጀር ችግር የለውም አረጋለሁ። ባረከላህ ፊክ ሰዓዳ ጀዛኪላህ خير الله يحفظك። እና በናትም ማለት ሼር በሉ እያለች ነው። አመሰግናለሁ በናት ሁሌ እንደምታረጊው። ስለዚህ ቃል እስከ ስንት ለኛ በህይወታችን ትርጉም እንዳለው ማለት ነው። በቃል አላህ Subhanahu Wa Ta'ala በቃል ነው እስልምና የምንገባ፣ በቃል ደግሞ ልንወጣ እንችላል ከእስልምና ነስአላህ العفو والعافيه። ስለዚህ ቃል በጣም አስፈላጊ ነገርና እኛ የምንናገረው የምናወጣው ቃል ሁሉም በሂሳብ መሆን እንዳለበት ማለት ነው። ቃል የምንጠቀመው አሁን ምላሳችን የምንጠቀምበት ወይ ለጀነት የሚያስገባን ነው የምንጠቀምበት፣ ወይ ደግሞ ወልዒያዝ ቢላህ ወለ ጀሃነም የሚወስደን ልንጠቀምበት እንችላለን። ስለዚህ ሁሌ ማሰብ አለብን። ምንድነው ቃላቴ በምንድነው የምጠቀመው? ምላሴ በምንድነው የተጠቀምኩት ያለሁት? ለምንድነው እያሰራሁት ያለሁት? ለዚክር ነው? ለጥሩ ስራ ነው? ወይ ለጥሩ ንግግር ነው? ወይ ሰው ሊታረቅ ያደረኩ ነው? ወይ ምን እንዲያደረኩ ነኝ? እኛ እስልምና ሁሉም ነገር አስቀምጠዋል ማለት ነው። ስለዚህ አላህ Subhanahu Wa Ta'ala በቁርአን ሲነግረኝ ማለት ነው በዚህ አያቶች የሚነግረን አላህ Subhanahu Wa Ta'ala ምን ብሎናል? በሱረት ቃፍ መጀመሪያ በሱረት ቃፍ ነው አላህ Subhanahu Wa Ta'ala ምን ብሎናል? ما يلفظ من قول إلا لديه رقيب عتيد። ሁሉም ቃል የምንጠቀምበት ما يلفظ እስኪ አስቡት። ስፔሻሊ በዚህ በአሁኑ በሶሻል ላይፍ ያለው ጊዜ ማለት ነው በመሰንጀር በፌስቡክ በምናምን የምንጠቀምበት በምንጽፍበት ኮሜንት በምናረግበት በፊትም ተናግረናል ነበር። በሁሉም ይሄ ቃል ነው የምትጽፈው ቃል ነው የምትለው ቃል ነው። ሁሉ ነገር ይመዘገባል፣ ሁሉ ነገር ዶክመንት ይሆናል። ما يلفظ من قول إلا لديه رقيب عتيد። እዚህ ሁለት ቁጭ ብለው መላእክታ የሱ ስራ ብቻ የሚሰሩ አንድ ቃል ሳትቀር አንድ وما يلفظ ማለት የሚያወጣት ከምላሱ የሚያወጣት ቃል ሳትጻፍ አትቀር፣ ዶክመንት ሳትሆን አትቀር። إلا لديه رقيب عتيد። እነዚህ ሁለታቸው ጋራ ቢስሚላህ የምትከታተሉ ከሆናችሁ ኦኬ
ስለዚህ በኢሞ እየደወሉ ናቸው። ምን ማለት ነው? እኛ የምንናገረው እነዚህ መላእክቶች ሁለቱ ቁጭ ብለው ይጽፋሉ ማለት ነው። የጥሩ የምንጽፈው በቀኝ እጃችን፣ መጥፎ የምንናገረው አፎን ጥሩ የምንናገረው በቀኝ እጃችን፣ መጥፎ የምንናገረው በግራ እጃችን ማለት ነው። ይሄ ቀኝ እጄ ነው። በዚህ ካሜራ ስለተገለበጠ ብዙ ሰው በግራ ትጠጫለሽ ትሉኛላችሁ፣ ግን አይደለም። ምናሺ አጅብ ወላሂ የኔ ቆንጆ ሳይዳ ምን ይላሉ ስዊድኖች? መቼም መጨረሻ መድረስ ይሻላል አለ መድረስ እና አልহামዱሊላህ አሁን ተገናኘን። ባረከላሁ ፊኪ አላህ ይሰድቅ። ኦኬ ስለዚህ ይሄ የሚጽፉት ማለት ነው። ሐላፊ ደግሞ አለ የቀኝ እጅ እሱ ነው ሐላፊ ለግራ ያለ እና አሁን መጥፎንና ምሳሌ አየሻት እቺ ስታስጠላ ምናምን ስትል ማለት ነው። አየሻት ምን ልብስ ለብሳለች፣ ሁሌ ዝም ብላ ተርመስመስ ምናምን ትላለች። እንደሱ የምናገር ሴቶች ስፔሻሊ በሰርግ ስንሄድ ወይ እንደዚህ ስንሰባሰብ መቼም ምላሳችን ያ አላህ አፊ በለን በጣም ነው የሚያስፈራ። እና እንደሱ ስትል ማለት ነው የመጥፎ ረቂብ አቲድ ሲጽፍ ምን ይላል እንትኑ የቀኝ እጅ ምን ይላል? ቆይ استغفار ታረጋለች ትሆናለች። ትጠበቃለች ይጠብቃታል። استغفار ካደረገች አይጻፍም። استغفار ካላደረገች አስተግፍሩላህ ካላለች ይመዘገባል ማለት ነው። አሁን ቃሉ አንድ መጥፎ ከተናገረ ከአንድ ነው የሚጻፈው። ጥሩ ደግ ስትናገር ግን እንደሷ ስታያት ማለት ነው ማሻአላህ እህቴ እንዴት ታምራለች፣ ደስ ትላለች፣ ማሻአላህ አላህ ባረከል አላሁመ ባሪክ ማሻአላህ ባረከላሁ ለክ ያ እንደዚህ ብለሽ ስትናገሪ ደግሞ የቀኙ እጅ ዳይሬክት ይመዘግባል። እሷ ደግሞ ስትሰማ እንዴት ደስ ይላታል፣ እንዴት ደስ ይለዋል ሰው። ወላሂ በትንሽ ነገር ሰው ጀነት መግባት ይችላል፣ በትንሽ ነገር ደግሞ ጀሃነም መግባት ይችላል። እና ይሄ አልከሊማ ጠይባ ሰደቃ ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ጥሩ መነጋገር፣ ጥሩ አነጋገር ለአንድ ሰው ተስፋ መስጠት፣ አይዞህ ማለት፣ አብሽር ማለት ብዙ ነገር ትርጉም አለው። ለአንድ ሰው በህይወቱ ደግሞ ብዙ ትርጉም ይሰጠዋል። አንዳንድ ጊዜ የተባልነው ቃል ገና በልጆቻችን የሰማነው ቃል አንረሳው። አርጅተን 70 ዓመት ብንሆን አንረሳው። ደግ አነጋገር ደግሞ እንደሱ አንረሳው። ስለዚህ ቃል ማለት በጣም ትልቅ ቦታ አለው በህይወታችን። ቃል መጥፎ ቃል ማለት ብዙ ነገር ያደርጋል፣ ጥሩ ደግ ቃል ደግሞ ብዙ ነገር ይሰራል። እኛ ወይ ሐናጺ ነን ወይ ደግሞ አፍራሲ መሆን እንችላለን። ባልና ሚስት ስናያቸው እንደዚህ የሚዋደዱ ደስ ሲሉ ሲጫወቱ ምናምን እንዴ እቺ ደግሞ ምን አርጋው ነው ሲሞትላት ምናምን ይላል። ማሻአላህ አንለ ለምን ምን ከስራለን? ማሻአላህ اللهم اتمم عليهم اللهم الله ጨምርላቸው ማለት ምን ይጎድለናል? እኛ ለኛ እኮ ታውቃላችሁ መላእክት ከዛ ሲሰማ ምን ይላል? ወለከ مثل ذلك አንቺ እንደሱ ብለሽ ዱዓ ስታረጊ ላንቺም እንደሱ አላህ ይሰጥሻል ትባያለሽ። ለምን እንከስራለን? የሌላ ልጆች ስናይ አላህ ጥሩ ያርግላችሁ ሳሊሁን ልጆቻችሁ ያርግላችሁ ስትመረቂ ዱዓ ስታረጊ ላንቺም እንደሱ ትባያለሽ። እኛ ይሄን እንከስራለን። ሳናቅ በዛ ዘንብ እንገባለን። በዛ ደግሞ መላእክት ራሱ መጥቶ ዱዓ የሚያርግልን እኛ እንከስራለን። ወላሂ እስልምና እንዴት ጥሩ ነገር መሰላችሁ። እና ለሌላ ሰው ጥሩ ስትመኝ እንደገና ላንተ ጭምር ነው የሚመጣ። ብቻ ራስ ወዳጅ መሆን የለብህም። ራስ ስትል ግን والله ያማትከስብም የዱንያም አትከስብም የአኺራም አታገኝም። ሁሉ ኪሳራ ነው የሚሆነው። እዩት ሁሉ ሰው ለምንድነው ችግር የሚገኛለ? በሐሰድ፣ በቀናት፣ በመጥፎ መመኘት፣ በውሸት፣ በመጣላት፣ በምንም ስለሆነ እንጂ እኛ ራስ በራሳችን ጥሩ ለሁላችን ብንመኝ እንደሱ አንሆንም ነበር። አላህ Subhanahu Wa Ta'ala ገኒ ቢሰጠን ሁላችን ቢሰጠን የአላህ አያልቅም። ስለዚህ እና የምንናገረው ቃል ደግሞ በጣም እጅግ በጣም በህይወታችን ወይ መጥፎ ይሰራል ወይ ደግሞ ደግ ይሰራል ማለት ነው። ስለዚህ ወረሱል ምን ብለዋል? ወአሽهد أن سيدنا محمد عبده ورسوله صفيه من خلقه وخليله القائل صلى الله عليه وسلم الكلمة الطيبة صدقة። አንቺ ያለ ገንዘብ እኮ ነው
እንዲሁም ገንዘብ የለኝም ማለት አይቻልም። ሰደቃ አላወጣህም ለምን ከተባለ የውመል ቂያማ ያ ረቢ ጌታዬ ገንዘብ አልነበረኝም፣ ብር አልነበረኝም፣ ኮሮና አልነበረኝም። ኮሮና ስዊድን ኮሮና ነው የሚባለው። በርግጥ የዚህ ኮሮና በሽታ ሳይሆን የስዊድን ገንዘብ ኮሮና ነው የሚባለው። ሪያል የለኝም፣ ዶላር የለኝም፣ ኤሮ የለኝም ማለት አይቻልም። እቺ ምላስ እኮ አለች። ጥሩ መናገር እየቻልክ ሰደቃ ነው። አልከሊማ ጠይባ ሰደቃ፣ ጥሩ መናገር ሰደቃ ነው። እና ማንም ሰው ሰደቃ ማውጣት አልቻልኩም ማለት አይችልም። اللهم صل وسلم وبارك على نبينا محمد وآله وصحبه الطيبين أجمعين والتابعين لهم بإحسان إلى يوم الدين. سلازي ليلة آية دم من بإلنا الله سبحانه وتعالى يا أيها الذين آمنوا اتقوا الله وقولوا قولا سديدا. إن أنت إيمانونيوش، إن أنت مسلموش، إن أنت آمانيوش متلو اتقوا الله اللهم فروا. هنا ياتشو إيماننا كلماتنا من شهد أن لا إله إلا الله أن محمد رسول الله إيماننا. أركان الإيمان ميامنا، أركان الإيمان شهادة أن لا إله إلا الله أن محمد رسول الله، إقام الصلاة، إيتاء الزكاة، وصوم رمضان، وحج البيت من استطاع إليه سبيلا. مسلم يبالا إيماننا دوما أركان الإيمان أن تؤمن بالله ملائكته وكتبه ورسوله واليوم الآخر والقدر خيره وشره من الله تعالى. إيماننا هنا سلازي إيماننا يا أيها الذين آمنوا اتقوا الله وقولوا قولا سديدا. إن أنت ستناغروا تقولوا نجر تناغروا مدفوعات تناغروا من نوم يكسته وكذابوا هلا. إن يا أيها الذين آمنوا إيمانون يج بتسايق اتقوا الله. إن أنت إيمانون يج إن أنت سبيشالي دوما الله انفروا. مكنياتو لينا سو الله ما يفرع إيماننا الله بزالي يلم بصلاة يلم بسجدان يلم بقرآن يلم بمسجد يلم بمنامن يتفا سو الله مسلم نو ميبالو سم راسكو مسلم نو جناهون إياكم منو إيماننا هونو لزا لإيماننا وراسو الله انفرع يتبالو እስከ ስንት ነው ኢማኑ ደረጃው ዲፕሊ መሄድ እንዳለበት ነው የሚያሳየን። ሁላችን ከራሴ ጀምሮ ሁላችን በኢማናችን ምን አይነት ኢማን ነው ያለኝ ነው? ምን አይነት የት ይደርሳል? የኔ ኢማን የት ይደርሳል? እስከ አፍንጫዬ ነው ኢማን የሚደርሳው ወይስ ከዛ ረዘም ይላል ወይስ ምንድነው? ኢማናችን ምን አይነት ኢማን አለኝ ብለን ሁላችን መፈለግ አለብን። ፈተሻ ማድረግ አለብን። የኔ ኢማን እስከ ስንት ነው የሚያደርሰኝ? إيماني جنة مياس قبانو ويس من النو مالت علبن. يا أيها الذين آمنوا اتقوا الله وقولوا قولا سديدا. نان تطروا كتناقراتشو وطفو كالتناقراتشو سو كال سدباتشو هابشا مدرا هابشا إتيوبياوي إرتراوي بمولون دالي سدب ملاسو لي هلو سدب مسادب عند من لبراتشو عند استغفار عند الذكر سبحان الله الحمد لله ولا إله إلا الله والله أكبر ندمي لو سو يصدق سدب يا عينات سدب نوم ياكو بروفيشنال بس سدب إنيا بروفيشنال ليلا سوم يصدق على قدب على والله قدب على يوت يليلوش فيسبوك يليلوش يوتيوب جبتاتشو عم ببو ينسو من ندمي يصفو يا هذا شادمو بحالا من ندمي يصفو كل مالتي عيدلم هون كل مالتي عيدلم جن ሀበሻ ሲሳደብ ምን አይነት ስድብ እንደሚሰድብ ራሱ ይገርማል። አሳፋሪ ነው የሚሳደበው አሳፋሪ። እኛ ተሳዳቢዎች መሆን ምንድነው የሚያሳየን? ጃሂሎች መሆናችን፣ ዕውቀት አለመኖራችን። ገና በምዕባሌው በጣም ሩቅ እንዳለን የሚያሳየው ሰው ሌላ ሰው ሐሳብህን የማይደግፈው ራሱ ሐሳብ በሐሳብ ነው መሆን ያለበት እንጂ በመሳደብ ትርጉም የለው። ምንም አታመጣ ምንም ለምትሰድበው ሰው አጅሩ ትጨምርለታለህ። ሐሰናት ያንተ ሐሰናት ይሄዳል። የሱ ኃጢአት ወደ አንተ ይመጣል እንጂ ምንም አትጨምርም። ስድብ እኮ አንድ ሰው መጥቶ አይለግብም በአካል መቼም በስምህ ምንም አይሆንም ማለት ነው። ስለዚህ ሐዲሱ የሚለንን ስንሰማ በጣም ይገርማል። ስለዚህ الله من بلوان وقولوا قولا سديدا يصلح لكم أعمالكم ينان تسرع يسامر الله شوال يصلح لكم أعمالا كل سرعتشو يتستكاكل يهونال يتبارك يهونال الله بركة يسطوال يتودد يهونال الله جنة مياس قبا نقر يهونال يصلح لكم أعمالكم الله سيردان نوكم إنيا الله سبحانه وتعالى سيردان نونجي منم أقم يلنا يالا الله دقاف يالا الله قوة مسطت አንችለው ሁሉም ነገር ሰይጣናችን ራሱ አላህ
እንደዚህ ካሳነሰው በውስጣችን ነው። ዱንያ ላይ እቺ ዱንያ ሁላችን ለዱንያ ምለፋ ያለን እቺ ዱንያ ምንድነው? የፈለገ ይምጣ ገንዘብ ቢበዛ ሚስት የምታምር ብታገኝ ባል የሚያምር ብታገኝ ልጆች ሳሊህም ቢሆን እቺ ዱንያ ናት። የሚቆይ ነገር አይደለም። እስከ ስንት ጊዜ ነው የሚቆየው? መጨረሻ ላይ ጉድጓዳችን መግባታችን አይቀርም። ዋና በዚህ አላህ ያሰጠን ምንድነው የምናደርገው ማለት ነው። يصلح لكم اعمالكم ويغفر لكم ذنوبكم። ይሄ ደግሞ ከዚህ የበለጠ ነገር የለም። ዘንባችሁ ኃጢያታችሁ አላህ Subhanahu Wa Ta'ala አፉ ይላችኋል። ስለዚህ እኛ በትክክል ከተጠቀምነው ማለት ነው ይሄን ምላሳችን ይሄ ቃላችን በጥሩ ከተጠቀምነው يعني يصلح لكم اعمالكم ويغفر لكم ذنوبكم يعني ከዚህ የበለጠ ነገር የምናገኘው በዱንያ ላይ አለ? ከዚህ በምን እንፈልጋለን? ትክክል ብዙ ችግር በህይወታችን በተለያየ ነገር ሊኖር ይችላል። ከዚህ ግን አላህ Subhanahu Wa Ta'ala በዚህ ራሱ ተስፋ አላህ እየሰጠን ነው። አብሽሩ ምንም አይደለም። አሁን ችግር ቢመጣ በኋላ ይስተካከላል። ችግር ደግሞ ለፈተና ነው። ፈተና የናልፈህ ደግሞ ከዛ የበለጠ አላህ Subhanahu Wa Ta'ala ይሰጣል ይያለን ነው። ስለዚህ يصلح لكم اعمالكم ويغفر لكم ذنوبكم ዘንባችሁ እኛ ብዙ ዘንባለን ብዙ ኃጢያት አለን። ለምን መሰላችሁ? ኃጢያት የምናደርገው ብቻ ሳይሆን ተቅሲርም አለን። ስንሰግድ በደንብ አንሰግድም። አላህ በደንብ ሁሌ አናስታውስም፣ እንረሳለን። ሰው እንበድላለን፣ መጥፎ ነገር እንናገራለን። ስለዚህ ብዙ ዘንብ ስላለን ለዛ ደግሞ አላህ Subhanahu Wa Ta'ala አፉ ይላችኋል እያለን ነው። يصلح لكم اعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما። ስለዚህ ዋናው መመለስ ያለብን በዚህ በቁርአን ያለ መምሪያችን ማለት ነው። ይሄ ቁርአን ومن يطع الله الله ጣዓ ምናረገው በዚህ በቃሉ ነው። በሰጠን አላህ Subhanahu Wa Ta'ala በቁርአን ያመጣልን ህግ ለኛ ልንኖርበት ልንጠቀምበት በህይወታችን በተግባር ልናረገው ቲዮሪዝም ብለን ልንቀራው ብቻ እንደዚህ በየቀናው ቀርተን ማስቀመጥ አይደለም። መረዳት አለብን። ምንድነው የሚፈልገው አላህ Subhanahu Wa Ta'ala በቁርአን ያለው ምንድነው የሚፈልከኛ? ቁርአን እኮ ህግ ነው። በህጉ የሚለን ለኛ እንዴት ብለው ነው መኖር ያለብን? በምንችለው መንገድ በተግባር በህይወታችን ማሳየት አለብን። አይጠቅምም መናገር ብቻ። ለምን አንተ ስራ ላይ ሆናችሁ ቁጭ ብላችሁ ፌስቡክ እንደዚህ ያያችሁ ሜሴጅ ያላካችሁ መጨረሻ ላይ ደሞዝ ትሰጣላችሁ? አትሰጡ። እንደውም ትባረራላችሁ ከስራው። ማዕሰላማ አንፈልግህም፣ አንተ ስራህን በደንብ አትይዝም ተብለህ ነው የምትባረረው። ሁላችን በስራ ላይ ቴሌፎን መጠቀም አይፈቀደንም ለስራ ካልሆነ በስተቀር። እና ምንድነው የሚያሳየው? ባለ ስራ ራሱ ጥሩ ሰርተህ ስትታይ ነው ደሞዝ የሚሰጥህ እንጂ ከደሞዝም ሊቆረጥ ይችላል። ብዙ እንደዚህ ያደርጋሉ። ካልመጣ ከዘገየህ ምናምን ይቆረጣል። ስለዚህ ከአላህ ሙሉ ነገር መሰጠት እንጠብቃለን። ምንም ሳናረግ በምላስ ስለተናገርን እንደዚህ የፈለግን እኔ ሙስሊም ነኝ እኔ እንደዚህ ነኝ እኛ እኮ እንበልጣለን ከሌሎች እኮ እንሻላለን ምናምን በኹጥባ ሼኻችን ወጥተው ይናገራሉ። ግን በተግባር ስናየው በህይወታችን ግን ዜሮ። ወይ ደግሞ ምንም በምንለው ማንከሰት ከሆነ ማንገኝ ከሆነ ምን ያደርግልናል? አላህ Subhanahu Wa Ta'ala አይፈልገውም ይሄን ነገር። እኛ ከምንናገረው አትሊስት በምንችለው 10% የሚሆን 20% የሚሆን 30 የሚሆን በምንችለው ጥረት አድርገን በተግባር መዋል አለብን። ሁላችን ጎዶሎ አለን። ናም ግዴታ ነው ጎዶሎ። ሰው እስከሆን ድረስ ጎዶሎ አለ፣ ሙሉ አንሆንም። ግን እስከ ስንት ነው እኛ ጥረት ያደርግ? ለዱንያ ምንድነምሮጥበት ለአኺራ እንድስንሮጣለን ከራሴ ጀምሮ ወይስ ለዱንያ ነው የምንሮጠው? ለዱንያ እኮ ማናረገው የለም። አንድ ነገር ከተከሰተ ሰው ይደውላል። እንደዚህ ሰምቼ ነበር፣ እንደዚህ ማድረግ እንዴት አለብኝ? እንዴት ለዲኑ ግን ለማወቅ ሐላሉ ሐራሙ ሶላት እንዴት ነው የምትሰገደው? ይሄን ከሰገድኩ እንደዚህ አድርጌ ከሰገድኩ ትክክል ነው ወይ እንደዚህ ባጥል ነው ወይ እንደዚህ ምን ያፈርሰዋል ምናምን ብለ አይጨነቅም። ብዙ ሰው አለ፣ ብዙ ሰው ማይጨነቅ አለ። እና እስከ ስንት ነው እኛ ጭንቀታችን ለአኺራ የሚሆነው? በስራችን ነው የሚታየው፣ በተግባራችን ነው የሚታየው እንጂ ትርጉም የለውም። እኛ ዝም ብለን
እስኪ የምትደውሉ አላችሁ ከሆነ አይደለም ኦኬ ሰልማ ልትደውል ፈልገሽ ነው? ልደውልልሽ? ደውለሽ ወይስ መናገር ፈልገሽ መስለኝ። እዚህ ያየሁሽ ነኝ። ልትናገሪ አስበሽ ከሆነ ካልሆነ እዚህ ችግር የለም። ኦኬ ምናልባት ዝም ብለሽ ደውለሽ ወይ ደግሞ ዝም ብለሽ ጽፈሽ ሊሆን ይችላል። ኦኬ ከፈለጋችሁ ሐሳብ ልትሰጡ ደውሉ፣ ችግር የለም። ኦኬ ስለዚህ ሁላችን ለዚህ ነው አላህ Subhanahu Wa Ta'ala የሚለን ወመን يطع الله ورسوله فقد فاز فوزا عظيما። ቁርአን ብለን ብቻው ቁርአን ደግሞ አይሆንም። እየደወልሽ ነው? ኦኬ ልደውልሽ እንደገና። ኦኬ تمام ترديك اوكي دولك كده حي مصدق بارك الله فيك. اوكي تمام ከቁርአን ብቻ ደግሞ ልንረዳ ስለማንችል ለቁርአን ብቻው ግዴታ ሱነት ረሱል ሰለላሁ ዐለይሂ ወሰለም የረሱል ሰለላሁ ዐለይሂ ወሰለም መንገዱ። ምክንያቱም እነዚህ ቁርአኖች የሚባሉ አሁን ያወጡልን ደግሞ የድሮም ናቸው፣ ግን አዲስ አይደለም። ግን አሁን እነሱ ቁርአን ብቻ በቂ ነው እያሉ የሚናገሩ ሰዎች አይሆንም። الله سبحانه وتعالى من بلوا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. ስለዚህ الرسول صلى الله عليه وسلم الله سبحانه وتعالى ያለውና በረሱል صلى الله عليه وسلم መንገድ የምትኖሩ ከሆነ እናንተ መጨረሻ ላይ ይሳካላችኋል፣ አኺራ ላይ الله سبحانه وتعالى እንደምትፈልጉት ይሆናል። ስለዚህ አንድ ሙስሊም ማለት ነው ما يعتقده المسلم ويوقن به أن الله تعالى مطلع عليه ويراقبه في سائر تصرفاته القولية والفعلية، وأن الجوارح والأعداء التي أنعم الله عز وجل بها عليه هي أمانة سيسأل عنها يوم القيامة. سلازي الله سبحانه وتعالى اجهن اقرهن عينهن بمولو أكال السيوسة أمانة ويتسطه أنت أمانة يهن أمانة من ترقوا الله يتتقم بتاله يهن اقرهن متهربت ولا ديسكوتيك بيتنو ወይስ ወደ ዚና ያለበት ቦታ ነው የምትሄደው? ትጠየቅበታለህ። ይሄ እግርህን ለዚና ልታረግ ብቻ አይደለም ልታረግ አፎን ብቻ ሳይሆን ልታረግ አይደለም የተሰጠው፣ መስጊድ ልትሄድበት፣ ስራህን ልትሰራበት፣ ጥሩ ቦታ ልትሄድበት እንጂ መጥፎ ነገር ልታረግበት አይደለም የተሰጠው። ይሄን እጅህን እንደሱ አይንህን የምታየበት ለምንድን ነው የምትጠቀመው? ጆሮህን የምትሰማበት ለምንድን ነው? ምላስህን የምትጠቀምበት ለምንድን ነው? ይሄን ሁሉ ጥያቄ አለበት ማለት ነው። ለምን አላህ Subhanahu Wa Ta'ala ሲፈጥረን እንደሱ ብሎ ነው የነገረን። ሁሉን ነገር ትጠየቅባ ምንድነው ማለት ትጠየቃችሁ አላህ Subhanahu Wa Ta'ala ይጠይቃችኋል፣ ትጠየቅባቻለሁ አሉ በሚባለው አላህ ይጠይቃችኋል ማለት ነው። ዝም ብሎ ያለ ጥያቄ የሚያልፍ ነገር የለም። ስለዚህ ወመን زحزح عن النار وادخل الجنة فقد فاز فوزا عظيما። ከጀሃነም እንደዚህ አትገባም ተብሎ አለፍክ ተብሎ ወደ ጀነት ሲገባ ያን ቀን እንዴት ደስ ይላል መሰላችሁ። አላህ ለሁላችን ይስጠን፣ አላህ ለሁላችን እንደሱ ያድርግልን። ወላሂ ያ ነው ሰው ህልሙ መሆን ያለበት፣ ያ ነው ምኞቱ መሆን ያለበት። ወላሂ ዱንያ በጣም አጭር ናት። የፈለክ የዱንያ ብትደርሰው ዋጋ ያለው ዋና የአኺራ ነው። ዋና ያን ቀን ስንት عذاب እየጠበቀን ያለን عذاب القبر عذاب الصراط ምናምን ብዙ ነገር አለ። ወላሂ እኔ በመጥፎ ተናግሬ አላቅም፣ ግን የቀብር عذابና የጀሃነም ባናገራችሁ እኔ ራሴ ስለምፈራ ነው ብዙ ማላነሳ። እኔ ሁሉ ጥሩ መሆን የምናገረው እኔ ራሴ በጣም ፈራለሁ፣ በጣም ነው የምፈራ። እቅስም بالله በጣም ነው የምፈራ። ግን ግዴታ ማንሳት ደግሞ አለብን አንዳንድ ጊዜ። ምክንያቱም የጀሃነም ነገር ቁርአን ሲነግረን የሚያስፈራ ነገር ነው። የعذاب القبر ስትሰማ በጣም የሚያስፈራ ነገር ነው። እኔ ምን ይዤ ነው የሚሄደው ነው የምትለው። ወላሂ ያስፈራል። ምን አላህ ምን ነው የሚያረገኝ እንዴ? እኛ እኮ ምንም ሳንይዝ ነው እንደዚህ ተማምነን ምን ሄደው ያለን በዚህ መሬት ላይ በጣም ተማምነን። እነዚህ ሰሃባዎች እና አቡበከር እና ዑመር ስናያቸው እነሱ እያለቀሱ ነበር። የስንት ስራ ሰርተው ስንት ነገር በህይወታቸው ገንዘባቸው ህይወታቸው ሁሉ ሰጥተው እየፈሩ ነበር። እኛ እኮ አንፈራ እንዴ?
እኛ ምን ተማምነን ነው ምን ይዘን ነው ምን ተማምነን ነው በአላህ መተማመን እኮ የለብንም صحيح الله سبحانه وتعالى غفور رحيم ግን መፍራት አለብን አላህ ስራችን ያልተቀበለው ቢሆንስ ሰላታችን ባይቀበለውስ ሰደቃችን ያወጣነው ባይቀበለውስ ምን እናደርጋለን ጥሩ ቃል የተናገርነውስ ለኢኽላስ የለውም ከሆነ ምን ያደርግልናል يوم القيامه تخيلوا እስኪ አስቡ ፋንታሲ አርጉ ሁሉ ነገሩ ያተደረገው አላህ Subhanahu Wa Ta'ala እኔ ለኔ ብለህ አላደረከውም ለሰው ብለህ አደረገው ሂድ እነሱ ጠይቃቸው ቢለን ምን እናደርጋለን የት እንገባለን ካላህ መጥተን ወደ አላህ ነው የምንሄደው የት ነው የምንገባው ይሄን አዛቡ እንዴት ነው የምንችለው والله ሁላችን ማሰብ አለብን ሁላችን መጥፎ ነገር የምናደርግ ዙልም የምንሰራ በቤተሰባችን አሁን ዛሬ አንዷ ደውላ ስትለኝ ማለት ነው ስትነግረኝ ስንት አባት አለ እየዘለመ ስንት እናት አለች እየዘለመች ዙልማት አላህ የማይወደው ነገር እየሰራን ምንድነው ጀነት የምንጠብቀው አባት መሆን እኮ ኃላፊነት ነው እናት መሆን ኃላፊነት ነው ባል መሆን ኃላፊነት ነው ኩልኩም መስኡሉን ወኩል መስኡሉን عن رعيته ሁላችን ኃላፊነት አለን በኃላፊነታችን ደግሞ እንጠየቃለን يوم القيامه አባት ስለሆንክ እንደፈለክ አይደለም ሚስት ስለሆንክ እንደፈለክሽ ሁላችን እንጠየቃለን እንደ ሰንሰለት ነው ሁላችን እንደዚህ ተሳስረን يوم القيامه ምንገኘው እና ያስፈራል ስለዚህ በቃል የምንናገረው ደግሞ በጣም ብዙ ነው በመላሳችን የምናረገው ምንለው ሰው አጥንት ሰው የሚሰብር አለ ብዙ ነገር በዘርነት የምንናገረው አሁን በዘርነት ብቻ አይበቃ አንድ ሰው እኔ ፈልጌ አይደለሁም ከአንድ ሀገር የመጣው ፈልጌ አይደለም ከአንድ ቤተሰብ የመጣው ምርጫ ተሰጠች አይደለሁም ከአንድ ቤተሰብ የመጣው እኔ አላህ ነው የፈጠረ እኔ ለኔ በሰራዬ ነው ሰው ለኔ እንትን ማድረግ የሚችለው እንጂ በቆዳዬ በሀገሬ በቤተሰቤ በመናምን ለኔ ማሳነስ ይፈቀድለታል አይፈቀድም እኔም ለማንም ሰው እንደሱ አላደርግም አንድ ሰው ሃንዲካፕ ሆኖ እጁ ስለተቆረጠ እጁ ቆራጣ ብለን መጥራት አለብን እኛ ግን ደስመን ቆራጣ ብለን ነው ይሄ ቆራጣ ይሄ ቆማጣ ነው እንጂ ቆራጣ አይደለም ራሱ ቆማጣ ይሄ ደሃ ይሄ ምናምን እቺ ባሪያ እንደሱ ብለን እኮ ነው የምናገረው አላህ አይወደውም ይሄ መጥፎ ነገር ቢድዓ ማለት ብዙ መጥፎ ነገር መናገር አላህ አይወደውም ስለዚህ ቁርአን ሲነግረን إن السمع والبصر والفؤاد كل أولئك كان عنه مسؤولا ሁሉም ነገር እንጠይቅበታለን ንግግራችን እንጠይቅበታለን ስሜታችን ወደየት እንደሚሄድ እንዳለ እንዴ ሰው እኮ አሁን በሚስቱ ጋር በጎኑ ላይ ሆና ቁጭ ብላ ያለች ሞባይሉ ይዞ ካንዷ ሊዝናና ይችላል በጣም እየተዝናና እየሳቀ በቃ ደስ ብሎዋል حرام የሆነ ያወቀ ነው ግን ይሄ حرام በጣም በትንሽ መንገድ ስለሚያዩ ነው እቺ ሚስቱ ደግሞ የሱ ቃል ተጠብቃለች የሱ ፊት ታያለች መቼ ነው የኔ ቆንጆ የሚለኝ መቼ ነው እኔ ወድሻለሁ የሚለኝ ብላ ተጠብቃለች እሱ ግን ከሌላ የተዝናና ነው ምክንያቱም ያ የሚታሰብለት አልመሰለው አላህ ግን ያስባል አላህ يرى ان الله يرى خائنة الاعين وما تخفي الصدور እቺ አይኗ خيانه የምታረገው خيانه ምንድነው የሚባለው በአማርኛ خيانه እንደዚህ ንገሩኝ እስኪ ጻፉልኝ ምንድነው خيانه የሚባል خيانه በአማርኛ ሰይዳ ንገሩኝ خيانه ማድረግ አንድ ሚስቱ ምን ይባላል ጉርብ ያማርኛ በየትግርኛ ነው ያለኝ እኔ ቆንጆ ሰይዳ خيانه ማድረግ ማለት አላህ Subhanahu Wa Ta'ala يعلم خائنة الأعين አንተ አታየኝም ብለህ ነው አይደል ክዳት አመሰግናለሁ ባረከላሁ ፊክ መውሊድ አህመድ نعم ክዳት ማለት ነው አንተ የከዳህ ነው ግን አላህ Subhanahu Wa Ta'ala ሙጠልዕ ሁሉም ያይ ጌታ ሁሉም ይሰማ ጌታ ሁሉም የሚያቅ ጌታ ውስጥ ምን እንደሚሆን ያለ ጌታ የሚያቅ ያየህ ነው ስለዚህ ለሷ ብቻ ለሷ ብለህ ሳይሆን ለአላህ ብለህ ስትተው ነው እኛ ራሳችን አላህ ምንከዳ ወይ ደግሞ አላህ እንትን ምንሸውድ ይመስለናል ራሳችን ነው ምንሸውደው ስለዚህ አላህ Subhanahu Wa Ta'ala يعلم خائنة الأعين وما تخفي الصدور الله ያቃል እቺ ክዳ ካዲ የሆነች አይን አላህ ያቃታል አይንህን ወደየት እንደምትሄደው ያቃታል ያያታል አንተ ከሚስት ጋር ይዘህ እየተራመድክ ይሄድክ አንዱ ልፍ ስትል አይንህ ወደየት እንደሚሄደው አላህ ያቃል ሚስትህ አታይም ግን አላህ ያቃል አላህ ያያል
ስለዚህ አላህ ወደ ሐራም አታስቀምጥ ምክንያቱ ለሐላፍነት ነው የተሰጠው ልትጠየቅ ነው አይንህን ሐራም ማየት እንደምትችል አላህ ነግሮናል አሁን አንዱ ይላሉ ሴቶች ሁሉ ቢሸፈኑ እንደዚህ ቢያርጉ ብትሸፈንስ ተሸፍናም እኮ ሰው ሊወዳት ይችላል አንዳንዱ ጊዜ እንደሱ ይላሉ ሰዎች የተሸፈነ ሰው ወይ ደግሞ የለበሰች ኒቃብ አድርጋ ራሱ መጥፎ ልታረግ ትችላለች አይከለክልም ይሄ ይረዳል ማለት ነው እንደዚህ ያግዘናል በህብረተሰቡ መጥፎ እንዳይበዛ ፈሳድ እንዳይበዛ ይረዳል ማለት እንጂ እሱ ይከለክላል ማለት አይደለም እኛ እንደሱ ከመሰለን እስልምና በዛ ብቻ በልብስ ብቻ ምናምን ቢሆን ነበር ቀላል ነበር ሁሉም ጀነት ይገባል ነበር ግን አይደለም ብትለብስም ራሱ ውስጥህን የሚያውቀው አላህ ብቻ ነው ንያህን የሚያውቀው አላህ ብቻ ነው ስለዚህ በልብስ አይፈረድም ሰው እንደዚህ ጭንጺም ስላለው ሐራም አያርግም እንዴት ታውቃለህ አታውቅም አላህ ብቻ ነው የሚያውቀው እኛ ሰው እንደሱ መፍረድ የለብንና አላህ Subhanahu Wa Ta'ala ሁላችን አላህ ውስጣችን ስለሚያውቅ አይናችን ጀዋሪህ ሁሉ አካላችን ወደየት ነው የተጠቀምንበት ያለን ለምን ነው የተጠቀምንበት ያለን በምን ነው የተደሰትን ያለን ባልና ሚስት በሁሉም ነገር ሊደሰቱ አላህ ፈቀደላቸው ሐላል አድርግላቸዋል እና በሚፈቀዳቸው ሰዓት በሚፈቀዳቸው መንገድ ሊደሰቱ ይችላሉ በማይፈቀድ ቦታም ጊዜም ወላ ከሆነ ግን حرام ነው የሚሆነው ከሚስትህ ጋር የምትወዳት ሚስትህ ራሱ በአላህ ባልፈቀደው ከሆነ حرام ነው የሚሆነው አይፈቀድም እንኳን ከሌላ ተው ስለዚህ ይሄ ማሰብ አለብን ማለት ነው ስለዚህ ان السمع والبصر والفؤاد كل اولئك عنه كان مسؤولا ሁሉ እንጠየቅበታለን لذلك رسول الله عليه وسلم من ብለዋል زنا مالت العين تزني وزناها النظر الاذن تزني وزناها السمع الانف تزني وزناها الشم اللسان تزني وزناها الكلام واليد تزني وزناها اللمس مياز እና በኋላ ደግሞ ሁሉም ለዚህ ሁሉ ደግሞ የትልቁ ዚና ደግሞ ወንድና ወይ ደግሞ ባልና ሚስት ሳይሆን ወንድና ሴት በሐራም ሲገናኙ ያ ደግሞ ትልቅ ዚና ይባላል ዚና ማለት ዝሙት ማለት ነው ስለዚህ አይንህን ትዘሙታለች ጆሮህን ይዘሙታል ዝሙት ይሆናል ለምን አይንህን حرام ካየህ ጆሮህን መጥፎ ነገር ከሰማ ሃሎ እንዴት ነሽ ሰላም ነሽ ባክሽ ምን ያረግሽ ነው ሚስትህ ናት ምን አገባህ ምን ምታረግ ምን አገባህ ከሚስትህ ጋር ነው የምትናገረው ወይስ ከማን ጋር ነው የምትናገረው እኔም ማንንም ወንድ ቢያናግረኝ በሚገባ በጉዳይ ምክንያት ቢያናግረኝ ነው የምቀበለው እንጂ ዝም ብለው ከኔ ጋር ሊዝናና ወይ ደግሞ እንዴት ነሽ ምናምን ሊባል አልፈልግም አልቀበልም በምክንያት ግን ከማንንም ጋር መናገር ይቻላል በሐላል መንገድ ከማንንም ጋር መናገር ይቻላል ግን ዝም ብሎ ሊዝናና እንቺኮ ጓደኛዬ ናት የቴሌፎን ጓደኛዬ የቴሌፎን ፍቅረኛዬ ናት ምናምን እንደዚህ እንደሚሉት በአማርኛ አናንንትን አለ ምንድነው የሚሉት የምን ፍቅረኛ የሚባል አለ ረስቸው አንዳንድ ጊዜ ሰማለው ይገርመኛል አለ ረሳሁት ሱብሃንአላህ የሆነ ነገር ፍቅረኛ ይላሉ እንደዚህ ወዳጄ ፍቅረኛዬ ምናምን አንዳንድ ጊዜ በሐራም የሆነ ማለት ነው አው ስለዚህ ረሳሁት አልመጣልኝም እና በሚፈቀደው ሰዓት ነው በሚፈቀደው በፊት እንዳልኩት ማለት ነው በሀገራችን የተለመደ ሰላም አለይኩም ሰላም እንዴት ናችሁ ሰላም ናችሁ ምናምን ይሄ መነጋገር አይከለክልም ረሱላህ ሰለላሁ ዐለይሂ ወሰለም ከሴቶች ጋር ይናገር ነበር እንዴት ናችሁ ይጠይቃል ነበር እኛ አሁን የመጣ ግን የአሁኑ ሰው የመጣ ግን የሁሉ ወደ ማዕሲያ የሚያስገባ ማለት ነው የፌስቡኩ ኢንስታግራሙ ምናምኑ ማያቀሽ ወንድ ፎቶ አንቺ ፎቶ ስታወርጂ ወይ ምናምን ለማንም ሰው መጥፎ ነገር ሊመጣ ይችላል አንቺ ነው መገደብ የምትችይ እንጂ ሰይጣን ወደ ሌላ ይወስዳል ስለዚህ ሁላችን እንጠየቃለን ان السمع والبصر والفؤاد كل اولئك عنه كان مسؤولا اذا فان استعملها في طاعه الله عز وجل كانت السعاده في الدنيا والفوز في الاخره وان استعملها في غير ذلك كان الشقاء في الدنيا والخسران في الاخره ومن اعظم هذه الاعداء اللسان ስለዚህ ለጥሩ ነገር ከተጠቀመበት ጀነት ያስገባዋል ለመጥፎ ከተጠቀመበት ደግሞ ጀሃነም ያስገባዋል ወለዒያዝ ቢላህ ስለዚህ ከዚህ ሁሉ ደግሞ አካሉ
እኛ ጥንቃቄ የሚያስፈልገን ምንድነው ምላሳችን ማለት ነው ይሄ ምላስ አላህ Subhanahu Wa Ta'ala ከሱ አጠንቅቆናል ማለት ነው ስለዚህ فهو من أشدها تأثيرا على حياة الفرد والمجتمع لذلك كانت العناية العظيمة والمسؤولية عنه كبيرة قال النبي صلى الله عليه وسلم أهم إيش ملاساتشن مالتنو سنت سول التفاجأ متجل أجر لا أجر طرنت لتكفت متجلو فتنة متاسقبا بس انت سو محل مالتنو تدار متبتن ما تدرج بات نجر يللشم إيش ملاسوا مالتنو የተዋደዱ ጓደኞች ማጣላም እንደሚቻለው ብዙ ነገር ይደረግባታል ስለዚህ እቺ ምንድናት ምላስ ናት ለዛ ደግሞ ቁርአን ረሱል ሰለላሁ ዐለይሂ ወሰለም ትልቅ ቦታ እቺ ምላስ በሷ ተነግረናል ማለት ነው ለህብረተሰቡ በሙሉ ብዙ ነገር ችግር የምትፈጥር ነው لهذا ورسول صلى الله عليه وسلم من بلوال بزي لما حديثه من بلونال اذا اصبح ابن ادم فان الاعداء كلها تكفر اللسان وتقول اتق الله فينا فإن استقمت استقمنا وإن اعوججت اعوججنا أهون طوات سن النساء مالتنا أياتشو طوات سن النساء من تلالج أكالاتشن من إلاتال لملاس كله إجاتشن إقراتشن بمولو يعني بمولو أكالاتشن مالتنا من تلالج تنستا لملاسوا أنتي ملاسوا هي حديث عن الرسول صلى الله عليه وسلم مالتنا من بلونا الرسول صلى الله عليه وسلم إني أي جبانه ممكناتو حديث الرسول صلى الله عليه وسلم هو تذكر مالتنا حديث الرسول ميلو دم حقنا مالتنا ممكناتو الله سلم ينقره وحينا مالتنا إن من عليه إذا أصبح ابن آدم يندندو ابن آدم كان كل فليس النساء من يلوال مالتنا فإن أعداء مالت أكلاتشن مالتنا كلها تكفر اللسان ملاسو يتأيق باكه ملاسي باكه تتأيق وتقول من تلالج اتق الله أنت ملاس اتق الله الله انفرع أكلاتشن نوكو إجاتشن مناتشن هولو لملاس من يلوال اتق الله فينا الله فرع باكه فإن استقمت أنت ملاس مالتنا أنت طروك هونك إنيام طرون هونالن أنت وده طرو منقد كهد إنيام طرون هونالن አሁን አካሉ ነው እጁ ሁሉ በሙሉ ምላስ አንተ መጥፎ ነገር አትውሰደን ባክ ወደ ጥሩ ነገር ወሰደን ይያሉ ናቸው ሁሉ ማለት فإن استقمت استقمت وإن اعوججت አንተ መጥፎ ከሆንክ ደግሞ እኛም መጥፎ እንገባለን ስለዚህ ምላስ ምን ማለት ነው መሪ ነው ስለዚህ አንድ ቤት መሪ ጥሩ ሲሆን ቤተሰቡ ጥሩ ይሆናል አንድ ሀገር ጥሩ መሪ ስናገኝ አላህ የሚፈራ መሪ ስናገኝ ምን ይሆናል ሀገሩ ሰላም ይሆናል ፒስ ይሆናል ህዝቡ ወደ ስራው ይሄዳል ወደ ምዕባለው እንዴት ብሎ ሰርቶ አገሩን መልማት ይሄዳል መሪው መጥፎ ከሆነ ግን ምን ይሆናል ብዙ ሰው ይሞታል እስር ቤት ይገባል ምናምን ይሆናል እንደምታዩት አገሩ ጥሩ ከነበረ ይበላሻል የተገነባ አገር ይፈርሳል ደስ ነው የሚሆነው ሁሉም ቦታ አባት በቤቱ መሪ ጥሩ ከሆነ ሁሉም ይስተካከላል ሚስት ደግሞ ጥሩ መሪ ከሆነች ጥሩ ይሆናል ስለዚህኛ ደግሞ እንጠየቃለን ስለዚህ ምላስ ደግሞ ለበሙሉ አካል ጀሃነም የሚያስገባው ጀነት የሚያስገባው ስለሆነ ዋና ማን ነው መቆጣጠር ያለብን ምላሳችን እና አንዳንዱ ሰሃባዎች ምን ያርጉ ነበር መሰላችሁ እነሱ ደደብ ሆኖ አይደለም ማሻአላህ ምላሳቸው ላይ ድንጋይ ያስቀምጡታል እንደዚህ አሁን አንተ ከረሜላ ወይ ደግሞ የሆነ ነገር ካስቀመጥክበት የበላህ ማለት ነው እንደዚህ ጉዲስ ምን ነው ከረሜላ ነው የሚባለው ለካሌካ ሳይሆን ከረሜላ ነው የሚባለው መሰለኝ በአማርኛ ራሱ እንደዚህ አፍህ ላይ ሲኖር መናገር ትችላለህ አትችልም ወይ መውጣት አለበት ወይ መዋጥ አለበት እንደሱ ነው የሚሆነው ስለዚህ ምንድነው የሚሆነው አትችልም ማለት ነው ስለዚህ ሰሃባዎች ምን ያርጉ ነበር ሲናገሩ ድንጋይ አውጥተው ለመናገር ምክንያቱም ምላስ በጣም ፈቃናት ሲወጣ ቃል ወጥቷል خلاص አለቀ ምን ታረግበታለህ መጥፎ ነገር ከተናገርክ ወጥቷል አይመለስም ከዛ በኋላ ይቅርታ መጠየቅ ትችልበታለህ
አፉ ከተባልክ ነው እንዲሁም ራሱ አፉ ማይል ሰው ደግሞ ሊኖር ይችላል እኔ ካሳዘንከኝ እኔ ላንተ ካሳዘንኩህ በጣም አዝነህና አፉ በለኝ ስለ እኔ አፉ አልልም ማለት መብት አለ የውመል ቂያማኔ ካንተ ጋር መቆም ፈልጋለሁ ካለ ሰው ይችላል አይከለከልም አይ አፉ ይሻለኛል ካለ ደግሞ አፉ ይላል ለምን አፉ አላልከኝም ብለህ መጣላት አትችልም ስለዚህ እንዳይናገሩ እና ተናግረው ደግሞ እንዳይቆጫቸው ድንጋይ ያስቀምጡ ነበር እነዚህ ኢማኖኞች ሰሃባዎች እኛ ግን ዝም ብለን እንዘለዘላለን ምላሳችን እንደፈለግን ነው የምናደርገው እንዲሁም አንዳንድ ጊዜ ሰው መጥፎ ነገር ለደግ ነገር ቢናገር እንደሱኮ በጣም ደስ ይላል በጣም አሪፍ ነው ለጥሩ ነገር ከሆነ why not ይናገርበታል ለኸይር ነው ያ አጅር ነው የሚያገኘው ለመጥፎ ግን እንዴት ብሎ ዝም ብለው ቀቀን ተነስቶ እስከማታ ከዛ ምን ይተሳደባል እንደዚህ ያረጋል አየው እንደዚህ ያደረከው ሐሚየት ምናምን አዑዙ ቢላህ ምን አይነት ላይፍ ነው አላቅ ሰው መናገር ከሰው በሰው ካልፈለገው እኮ ግዴታ ዙልም ካለበት ነው የዙልም ነገር የተዘለመበት ነገር ከሆነ ነው እንጂ ዝም ብለን እንደፈለግን መናገራችን ዝም ብለን መልቀቅ ምላሳችን አይፈቀድም ደሞ ያስደስተናል የውመል ቂያማ በህይወታችን ራሱ ያስደስተናል والله ያስደስተናል መጥፎ ነገር ካልተናገር በጣም ነው የምንደሰተው አንዳንድ ጊዜ ሳታስበው ተናገርና ይሄን ነገር ባላልኩት ምክንያቱ ሄዶ ይጸጸታል አላህ አፉ ለኔ ካላለኝምስ ምን አረጋለሁ ብሎ ማለት ነው እና ምላስ ማለት በጣም አጥንት የሌላት ነገር እቺ ምላስ ቁጭ ብላዛ በትግርኛ ራሱ እንደዚህ ሲተሩት ይላሉ መልሐስ አብጽቦ ሰፊራ ራስ ቢራ ይላሉ መላስ ጥሩ ቦታ ሰፍራ አራስ ታመታለች በትግርኛ በአማርኛም ሊኖር ይችላል እንደምትመታ ታረጋለች ስለዚህ ምላስ ማለት በጣም መጥፎ ናት ለጥሩ ነገር መጠቀም ያለብን እንደሱ ነው ለምን አላህ Subhanahu Wa Ta'ala እንደሱ ስላለ እነ السمع والبصر والفؤاد ልባችን ሁላችን እንጠይቅበት كل اولئك كان عنه مسؤولا እንጠይቅበታል ስለዚህ اذا اصبح ابن ادم فان الاعداء كلها تكفر اللسان اتق الله فينا فان استقمت استقمنا وان اعوججت اعوججنا ስለዚህ አንቺ ከጥሩ መንገድ ከያዝሽኛ ጥሩ መንገድ እንይዛለን ስለዚህ አላህ Subhanahu Wa Ta'ala ደግሞ በቁርአን ምን ብሎናል ይህ ሸርዕ ማለት ሸሪዓ ማለት ነው መንገድ ማለት ነው ህግ ማለት ነው ቁርአን ለኛ ሸሪዓ ሁሉ ያስቀምጥልን በጣም ሁሉ ለበጎ ነገር ብቻ ነው መጥፎ ነገር አታርጉ የተባልነው ደግሞ ለኛ ላይ የሚጠቅመን ነው ምክንያቱም በእውቀት ራሱ አሁን በዚህ በሰርች አድርገው መጥፎ ቃል ለልጅ ለወን ምንድነው የሰው ልጅ እንዴት እስከ ዲፕሬሽን እንደሚያደርሰው የነገሩን ናቸው እኛ ቁርአን ነገረን በፊት እኛ ስለማና ተጥቢቅ በተግባር ስለማናውለው እንጂ አንድ ኮርስ ሄዳችሁ አሁን መጥፎ ቃል ለአንድ ሰው ምን በሽታ አይነት ያመጣላቸዋል ብላችሁ እዩት ብዙ መጥፎ በሽታ ነው የሚያመጣለት ዲፕሬስ ሊገባ ይችላል ያዝናል ወደ መጥፎ ራሱ እስከሚያጠፋ ይፈልጋል አንድ ሰው መጥፎ ከተለ ልጅ ራሱ አሁን እንደዚህ በጌም የተጫወቱ አንዳንድ ሰዎች ወደ መጥፎ ጌም በጣም መጥፎ ጌሞች አሉ ወላጆች የማያውቁ ማለት ነው እስከዚህ ራስህ ፊዳ አጥፋ ሲሏቸው ያረጋሉ ለምን እስከዚህ ድረስ ጌሙ ውስጣቸው ገብቶ ይቆጣጣራቸዋል ለልጆቻችን ጥንቃቄ ያስፈልገዋል ምንድነው ልጅ አንተ ሞባይል ብቻ ተሰጠዋለህ ጌም ይጫወት ይሄ ጌም ግን የት እንደሚያደርሰው አታውቅም እስከዚህ እነሱ ተራቆ እንደዚህ አድርግ ይያሉ በህይወታቸው እንደሚቆጣጣሩ አናቀምኛ ግን ይቆጣጣራሉ በኋላ ይሄን አድርግ ቢባል የፈለገ ነገር ያደርጋሉ ስለዚህ ቃል ለኛ በጣም ይቆጣጣራናል ስለዚህ መጥፎ ነገር ከሆነ ደግሞ መጥፎ ነገር ይፈጠርልኛል በሽታ ያመጣል አዘን ያመጣል ከሰው ጋር ትጣላለህ ቤተሰብ ራስ በራስ ይፋጃል ብዙ ነገር ይመጣል እነዚህ በመሃል ሆነው የሚያጣሉ ፊትና የሚያደርጉ ሰዎች እነዚህ ሙናፊቆች ጥንቃቄ ከነሱ ያስፈልገናል ማለት ነው ስለዚህ አላህ Subhanahu Wa Ta'ala ምን ብለዋል በቁርአን ደግሞ በሱረት ኢብራሂም عليه السلام ألم ترى كيف ضرب الله مثلا كلمة طيبة كشجرة طيبة أصلها ثابت وفرعها في السماء تؤتي أكلها كل حين بإذن ربها ويضرب الله الأمثال للناس لعلهم يتذكرون ومثل كلمة خبيثة كشجرة خبيثة اجتثت من فوق الأرض ما لها من قرار
فالكلمة الطيبة علماء تلاقي تفسير الذي يسطوتال الكلمة الطيبة لا إله إلا محمد رسول الله مالتي إلالو تلاقي تفسير على اللبت قل فالكلمة الطيبة تجعل صاحبها محبوبا بين الناس ጥሩ ነገር ሲናገር ሰው ይወደዋል አላህ ይወደዋል መጀመሪያ አላህ ይወደዋል አላህ ሲወደው ደግሞ ሁሉ ሰው ይወደዋል ማንንም ሰው ጥሩ መስማት ይፈልጋል ትንሽም ብትሆን ትልቅም ብትሆን መጥፎ ነገር መስማት አይፈልግም ማንንም ሰው አይፈልግም ስፔሻሊ ደግሞ በዚህ አሁን ያለው ሰው ተጭኖአለው በብዙ ነገር ተጭኖአለው በኢኮኖሚ በላይፍ በምናምን የሚፈልገው አብሽር ብቻ ነው የሚፈልገው አብሽር እኔ መርዳት ከቻልኩ ልርዳ ካልቻልኩ ደግሞ አብሽር ምን ትከስራለህ ተጨምሮ መጥፎ መናገር ግን ምን ያረጋል ላይፍ እንዳይበቃ ችግር እንዳይበቃ እንደገና ደግሞ መጥፎ መስማት ምን ይጠቅማል ስለዚህ كلمة طيبة صدقة እንዳልነው ማለት ነው ብዙ ተጠቅማለች እና ብዙ ሰው ይወደዋል من أمثل الكلمة الطيبة لتؤلف بين القلوب وتوحد الصفوف وتنزع الحقد والحسد والضغينة والبغضاء والكراهية من النفوس فقول الصدق وإفشاء السلام وإصلاح بين الناس قال النبي صلى الله عليه وسلم أهون لذي ميردان من دنو على كتب على الرسول صلى الله عليه وسلم من نجران مالتنا لذي لما أدرك من لنا الرسول صلى الله عليه وسلم دب إليكم داء الأمم قبلكم أن تسوج بفيت يالفت شجركم أن أنت مدرسة من دنو أن بشت هاي نبرة بفيت أن أنت قاعد درسة بلو على الرسول صلى الله عليه وسلم ينجرنو أهون يالنو مالتنا بشتا بفيت ينبرة أن أنت مدرساتشو من دنو دب إليكم داء الأمم من قبلكم بفيت يالفو راسو يا رب نبر من دنو الحسد حسد تقالاتو حسد نو والبغضاء النزي متعلات ها زربزر ان انت غوراغي امارا اورومو تيغري ارتراوي تيغراي ኢትዮጵያ ምናምን ይሄ ሁሉ የሚያስጠላ አስተሳሰብ በጣም የሚደብር አስተሳሰብ እኛ የሁላችን ልዩነታችን ውበት አድርገን ማሻአላህ የነዚህ ህብረተሰብ እንደዚህ ነው ማለት ትተን በዛ እየተፋጃን ነው ያለ ነው ረሱል ሰለላሁ ዐለይሂ ወሰለም ነገረን ማለት ነው بفيت يالفه ان من قبلكم الحسد والبغضاء متالات ماتو هي الحالقه بلوال رسول الله عليه وسلم هي الحالقه ምንድነው አንድ ሰው ጠጉሩ ሲላጨው እቺ ምትላጭ ነገር ናት አለ ረሱል ሰለላሁ ዐለይሂ ወሰለም ምትላጭላችሁ ምንድነው ምትላጨው ጸጉራችን ነው ምትላጨው ሱማ በራሳችን እናደርጋለን راسو والبغضاء وهي الحالقة لا أقول تحلق الشعر لكن تحلق الدين إن أنت سويت صغراتكم متلاج الله شو أيدلهم ملاجون لذي ماشين أدرجهم متلاج أو أيدلهم ماشين وهون لذي بفترة ميلاج الله ندسوا أيدلهم صغراتكم مالتي أيدلهم بالوار الرسول عليه السلام من دنهم متلاج الله كذا صغر بتلاج ما ترونا بره أتلي سعدي صغري وتعالى نتأكم بالله المتلاجو من دنو رسول الله عليه وسلم من على تحلق الدين ديناتشو إيماناتشو بمولو تلاجو عليك مع السلامة يلم ديناتشو راسي تفعل لزانو ونيا دمو بزي تشجر يدرسنو يعلن دين يلم كهونا راسو تشجرنو ميبزا من هنا إن رسول الله عليه وسلم لا أقول تحلق الشعر ولكن تحلق الدين والذي نفسي بيده هون الرسول عليه وسلم قسم يا درجنا ويمالنا والذي نفسي بيده أنا هوتي روحي الله يازو يعني قسموا من دنو أقسم بالله عينت مالتنا والذي نفسي بيده هوتي روحي الله يازات جيتا الله سبحانه وتعالى والذي نفسي بيده لا تدخلوا الجنة بلوال الله صلى الله عليه وسلم إن أنت بفتشم جنة أتقبوم تبلنا أتقبوم الله الرسول صلى الله عليه وسلم أقسم بالله مالتنا أتقبوم جنة እንደሱ ብሎ ግን ዝም አለን አትገቡም ጀነት አለ حتى تؤمنوا እናንተ ሰዎች ጀነት አትገቡም መቼ ነው የምትገቡ ኢማን ሲኖራችሁ ማለት ነው لا تدخلوا الجنة حتى تؤمنوا ኢማንስ ምን ያስፈልገዋል ኢማን ብቻ ይበቃል አይበቃም አይሆንም እናንተ ብቻ ኢማን ካላችሁ አይበቃም ولا تؤمنوا እናንተ ኢማን የናንተ ኢማን ደግሞ አይደርስም ጥሩ አይደርስም መቼ ነው የሚደርሰው እናንተ حتى ولا تؤمنوا حتى تحابوا እናንተ ስትዋደዱ ሙእሚኖች አገር አይጠይቅም ከለር አይጠይቅም እድሜ አይጠይቅም ሴት አይልም ወንድ አይልም ሙእሚን ያንተ ሙእሚን ከሆነ ወንድምህ እህትህ ማለት ነው ይሄን ማንዋደድ ከሆነ
እርሱት ጀነት የለንም ሁላችን ጀነት አንገባም ይሄ ረሱል ሰለላሁ ዐለይሂ ወሰለም ያለው ደግሞ ሐቅ ነው አላህ ያለው ሐቅ ነው ምናምንበት ከሆነ አንገባም እኛ ካልተዋደድን ኤርትራዊ ራስ በራስ እየተፋጃ ኢትዮጵያዊ ራስ በራስ እየተፋጃ ጀነት መግባት የለም አንጠብቅ አትሊስት ሙእሚናን ሆነ እኛ ምናምን ከሆነ አትገቡም ተብለናል አትገቡም ጀነት አትገቡም لا تؤمنوا حتى تحبوا እናንተ ኢማንኞት አትሆኑም ካልተወዳጀ አሁን እኮ ሰው አንድ ልጅ ሊያገባ ፈልጎ ኤርትራዊ ካልሆነ ቤተሰብ አይቀበልም ኢትዮጵያዊ ሆኖ ደግሞ እሱ ኢትዮጵያዊ ካልሆነች አይቀበልም ሙስሊም ወንድም ሙስሊም እህት ምንድነው ችግራችሁ ምንድነው ችግሩ ቤተሰቡ እንዴ አንድ ሰው ያንቺ ቤተሰብ ስላልሆነ የቤተሰብሽ ካላገባሽ የሌላ ሰው ቤተሰብ ስለሆነ አታግቢም ብሎ ስንት ቤተሰብ ነው አሁን ስንት ልጅ ቁጭ ብላ የምትጠብቅ ያለች የምትለምን ቤተሰቧ ያለች ያ አላህ ይወደዋል እንደዚህ ያደረግን ጀነት ልንገባ እንፈልጋለን የለም በፍጹም አይሆንም ለምን እኛ ራሲስቶች ነን እኛ ዘረኞች ነን እኛ አላህ የሚጠላው አላህ ረሱል ሰለላሁ ዐለይሂ ወሰለም እትሩኩሃ فإنها منتنة ብለዋል እቺ በጣም በሽታዋ መጥፎ የሆነ ጥንብ የሆነ መጥፎ የሆነ ተዋታ ብለዋል እነዚህ ዘረኝነት حرام ነው እስልምና አይፈቅደው لا فرق بين عربي ولا عجمي الا بالتقوى ولا اسود على ولا ابيض الا بالتقوى ብለናል ስለዚህ ይሄን ካልተው ነው እኛ ጀነት ልገባለን ማለት ዘበት ነው ስለዚህ الرسول صلى الله عليه وسلم ብለዋል لا تدخلوا الجنه حتى تؤمنوا ኢማንኞች መሆን አለባችሁ ولا تؤمنوا حتى تحابوا መዋደድ አለባችሁ افلا انبئكم بما يثبت ذلكم لكم ይህን ነገር የምትፈልጉት ከሆነ ልንገራችሁ ምን ማድረግ እንዳለባችሁ አለ ረሱል ሰለላሁ ዐለይሂ ወሰለም ይሄ ሊሆንላችሁ ከፈለጋችሁ አንድ ነገር ልንገራችሁ አለ ምንድነው በጣም ትልቅ ነገር ይመስለናል አሁን ምንድነው ይህን ካደረግን በቃ እንዋደዳለን ጀነት እንገባለን ምናምን እንላለን ቀላል ነገር ነው አላህ የሰጠን አፍሹ ሰላም በይነኩም ሰላም ተባባሉ ሰላም ፍጠሩ ሰላም አለይኩም ብቻ ማለት አይደለም አፍሹ ሰላም በይነኩም ሰላም በመሃላችሁም ይውረድ ሰላም ይፈጠር መጀመሪያ ተከባበሩ ተዋዱ ውደታ በመሃላችን ይሁን ንከባበር ሙስሊም በሙስሊም ሌላ ሃይማኖት ቢኖርም ችግር የለም ንከባበር እስኪ እንደማመጥ እስኪ ምንድነው እንባባል አይዞህ እንባባል ይሄን ሁሉ ሲመጣ ነው አላህ ደግሞ ረህመት የሚያወርድልን ስለዚህ አፍሹ ሰላም በይነኩም አሁን በሁላችን የሚከሰተው ሰላም ነው ያለው ወይስ ጸብ ነው ያለ ጸብ ነው የምትሰማ በየትም ቦታ ስትሄድ የትም ግሩፕ ብትገባ የትም ምናምን ብትገባ በሙስሊሙ ላይ በቃ የተፋጃ የተጣላ ነው አንድ ነገር አብሮ ሲጀምር ራሱ አይስማሙን ይተውታል አንዱ በዛ ይከፍታል በሁሉም ሙስሊም ያለ ችግር ነው ስለዚህ ይሄ አላህ Subhanahu Wa Ta'ala ረሱል ሰለላሁ ዐለይሂ ወሰለም አፍሹ ሰላማ በይነኩም ብለናል ሌላ አያቶች ደግሞ ብዙ አለ ሁላችንም የምናውቀው አያ ደግሞ ولا يقتب بعضكم بعض ايحب احدكم ان ياكل لحم اخيه ميتا فكرهتموه واتقوا الله ان الله تواب رحيم ስለዚህ አላህ መፍራት አለብን ተቋዋ ማድረግ አለብን የምላስ ነገር ብዙ መናገር እንችላለን ብዙ ነገር አለ ግን አያልቅም ስለዚህ حفظ اللسان ደግሞ በጣም አስፈላጊ መሆኑን የሚያሳይን ምንድነው لا يستقيم ايمان عبد حتى يستقيم قلبه ولا يستقيم قلبه حتى يستقيم لسانه ብለው ረሱል ሰለላሁ ዐለይሂ ወሰለም አንድ ሰው ኢማኑ ትክክለኛ ለመሆን ከፈለገ لا يستقيم ايمانه حتى يستقيم قلبه ውስጡ የሚሞላው ነገር ጥሩ መሆን አለበት ደግ መሆን አለበት ቀልቡ ደግሞ መስተቂም አይቻልም ሊሳኑ ምላሱ ጥሩ ካልሆነ አንድ የሚሳደብ ጥሩ ቀልብ ሊኖረው ይችላል ሐሜት የሚያበዛ ሙሉ ቀን ሰው እንትን የሚያርግ ጥሩ ቀልብ ሊኖረው ይችላል ቀልቡ ጥቁር ነው ምንም ዋጋ የለውም አላህ የሚፈራ ብቻ ነው ቀልቡ ነጭ የሚሆነው ለአላህ ብሎ የሚያስብ የሚናገረው ሂሳብ አድርጎ የሚናገር ነው ያ ነው የሚፈራ እና ረሱል ሰለላሁ ዐለይሂ ወሰለም እንደሱ ብለዋል لا يستقيم ايمان عبد حتى يستقيم قلبه ايمانه ጥሩ ሊሆን ቀልቡ ጥሩ መሆን አለበት ቀልቡ ጥሩ አይሆንም ምላሱ ጥሩ ካልሆነ
ስለዚህ ሁሉ የተያያዘ ማለት ነው ስለዚህ رسول الله عليه وسلم بليلة حديث دم من لهم من يضمن لي ما بين لحييه وبين رجليه أضمن له الجنة وسأل معاذ رضي الله عنه عن العمل الذي يدخله الجنة ويباعده من النار فأخبره النبي صلى الله عليه وسلم برأسه وعموده وذروة سنامه ثم قال ألا أخبرك بملاك ذلك كله قال بلى يا رسول الله قال فأخذ بلسان نفسه ثم قال كف عليك هذا فقال وأنا لمؤاخذون بما نتكلم قال ثكلتك أمك يا معاذ وهل يكب الناس على وجوههم أو على مناخرهم إلا حسائد ألسنتهم سبحان الله رسول صلى الله عليه وسلم بزي حديث من ملوال من يضمن لي ما بين لحييه مالت النزيه بمهل ميغنيو مندنو لحيي بوسطو ملاس مالتنا وما بين رجليه دمو بهولت اغرو مهل بيميغنيو دمو عوراو نو ታቃላችሁ የሴት አውራ የወንድ አውራ የሁለቱ ከጠበቃቸው ማለት ነው ምላሱ ከጠበቀው አንድ ከመጥፎ መናገር ይሄ በመሃል ያለ በእግሩ መሃል ያለ ደግሞ ከዚና ከጠበቀው እነዚህ ብቻ ናቸው ጀነት የሚገቡ ያል ካልተጠበቀ ሴቶች በምላሳቸው ነው የሚያዙ ብዙ ጊዜ አብዛኛቸው ሐሜት የሚናገሩ ለዕና የሚያረጉ ረሱል ሰለላሁ ዐለይሂ ወሰለም ራሱ ብለዋል እናንተ ሴቶች ሰደቃ አብዙ ተብለናል ለምንድን ነው ለዕና ታበዛላችሁ ደሞ የክፍርነ العشير አንድ ባልሽን ሁሉ ሰው ሁሌ ያረግልሽ አንድ ቀን ሲመጣ አንተ ደሞ ምን አድርገህ ታቃለህ አንተ አንድ ቀን አርጋህ አታቀም ትላለች ይሄ አላህ አይወደው አንቺ ምንድነው ማለት ያለብሽ ባረከላህ ፊክ ጀዛከላህ ኸይር የሁሉ ለኛ ብለ ያደረከው እስኪ ጨምር አላህ ይጨምርልህ አላህ ያቆየህ እንደዚህ ነው ማብዛት ያለብን እኛ እንደዚህ ካደረግን ብዙ መጥፎ ናገኛለን የውመል ቂያማ ወንዶች ደግሞ ወንዶች ብቻ አይደሉም ወንዶች በዚና ከድንጋይ ወላ ከተራራ አይደለም የሚሄዱ ከሴት ጋር ነው የሚሄዱ ግን አብዛኛው ጊዜ ደፍሮ ዚና የሚያበዛ ወንድ ልጅ ነው ማለት ነው ግን በሴትም አለ ስለዚህ የሚነግረን አሁን ረሱል ሰለላሁ ዐለይሂ ወሰለም ምን ብለው يعني من يضمن لي አሁን ወንዶች ሴቶች አላለ من يضمن لي ያንዳንዳችሁ ሴትም ወንድም ምላስህና በመሃል እግርህ ያለ ከጠበቅከው እኔም ራሱ ላንተ ጀነት ተጠብቅልሃለሁ ብለው ረሱል ሰለላሁ ዐለይሂ ወሰለም ጋራንቲ ነው ማለት ነው ይሄ እኔ ጋራንቲ ሰጣለሁ አንተ ጋራንቲ ከሰጠኸኝ ረሱል ሰለላሁ ዐለይሂ ወሰለም ብለዋል አንተ ምላስህን ከጠበቅክልኝ ያ በመሃል እግርህ ያለ ከጠበቅክልኝ እኔ ደግሞ ጀነት ላይ እጠብቅልሃለሁ አለ ረሱል ሰለላሁ ዐለይሂ ወሰለም من يضمن لي ما بين لحيه وما بين رجليه أضمن له الجنة صلى الله عليه وسلم ስለዚህ እንዴት ኃይለኛ ጥበቃ እንደሆነ እስኪ ራሳችሁ ወቁ ቀላል መስላችሁ ቀላል አይደለም መላስ ስትናገር በህሜት ከጀመርን ሁሉ ሰው ነው የሚነሳ ይናገራል አዋየ ሰማህ ምናምን ይላል ሁሉ ይናገራል በጣም ይደሰታል የውመል ቂያማ ግን ያ ወይሊ ይላል እጁ ጣቱ ነው የሚበላው የውመል ቂያማ ምክንያቱ ሰይጣን ኤክሳይቲንግ ያደርገዋል አሁን እስኪ ባካችሁ ቁጭ ብለን አላህ ዚክር እናርግ ከተባለ አሁን እስኪ እዩት ስንት ሰው ነው በዚህ ያለ አያችሁ 58 ሰው ነው በላይፉ ያለ ማለት ነው 58 ሰው እቅስም ቢላህ መሳደብ እንደዚህ እኔ ቢጀምራው 58 4000 5000 ይገባል ሰው ለምን በخير ነገር አይገኝም ለምን በዳዕዋ ላይ አይገኝም በጀሃነም የሚገባ ግን የሚያስገባ ግን ዳይሬክት ሁሉ ይመጣል ለምን ሸይጣን ያ ነው ስራው ኤክሳይቲንግ ያደርገዋል لذلك الله رسول الله عليه وسلم ብለናል حفت الجنه بالمكاره ጀና የተከበበችው በምንድነው በማንወደው ነገር በምንጠላው ነገር እንደዚህ አሁን ደሞ ለሰግድ ነው አሁን ደሞ መስጊድ አሁን ደሞ ዒልም ለሰማ ባካቸው ሙዚቃ ሲሰማ ግን እንደ ሙዚቃ እስክስታ ሲጀመር ምናምን ሲጀመር ግን እንደ አካሉ ራሳችን ሁላችን እንዴት ነው የምንሆነው ሰርግ ላይ ስንገኝ እንዴት ነው የምንሆነው በቃ እንዘላለን እስኪኑ መስጊድ ቢባሉ የሁሉ ሰርጉ የነበረ መስጊድ ብታያቸው አታቃቸው ሌላ ሰዎች ነው የሚሆኑ صح ولا لا ምክንያቱ የጀሃነም የሰይጣን በጣም ነው ኢንተረስቲንግ የሚሆነው ይሄ ኖርማል ነው አንገረም የሚገርም ነገር አይደለም የሚደንቅ አይደለም ምክንያቱ ያ ሰይጣን ለዛ ነው حفت النار بالشهوات ብለው ረሱል ሰለላሁ ዐለይሂ ወሰለም ጀሃነም የተከበበችው ደግሞ በጣም በሚያስደስት በመጠጥ
መጠጥ ከጠጣ ሰው ምን ይሆናል? በቃ ይደሰታል፣ ችግሩ ይረሳል። አልሞከርኩትም ግን እንደሚሉት ማለት ነው። አልሐምዱሊላህ ኸምር የሚባል አፈቀም ሰው አያውቅም። ወሊላሂ አልሐምድ ወልሚና እንደሚሉት በምንሰማው ግን ምንድነው ለምንድነው መጠጥ የምትጠጣ ሲባል ሁሉም ነገር ይረሳል። በዛ ሰዓቱ ምንም አያስታውስም። በቃ ሌላ ጣራ ይደርሳል ማለት ነው። ሌላ ቦታ ይደርሳል። ስለዚህ ለስንት ነው የሚጠጣ ሰው ብትጠይቋቸው እንደሱ ነው የሚሉ። በቃ በሰዓቱ ሁሉ ራሱ ይረሳዋል፣ የት እንዳለ አያውቅም። ስለዚህ በራሱ ስለሚረሳ ደግሞ በዛ ሰዓት ምን ይከሰታል? መጠጥ ካለ ሌላ ደግሞ ነገር ይመጣል። ያ ከመጠጥ በኋላ ሌላ ነገር ይመጣል። ከዛ ደግሞ እንደገና ደስታው ይጨምራል። በቃ ዓለሙ ያያል ማለት ነው። ይሄ ግን ሁሉ በሐራም ነው። ይጠቅማል አይጠቅም? በሐራሙ ሲያረጉ በጣም ነው ደስታ የሚሰማ። በኋላ አረባካ አንተ ሁሉ ነገር እኮ ይሄ መጠጥ ትተህ ከሚስት ጋር በሐላል ማድረግ ትችላለህ ብትለው ግን አንዳንዱ ሰው አንድ ሲናገሩ የሰማኋቸው ሼኹ ምን አላቸው ማለት ነው? አረባካችሁ እናንተ ወንዶች ሚስታችሁ እኮ ቤታችሁ ሁላችሁ አሉ፣ ለምንድን ነው በሐራም የምትሄዱ ምናምን ብሎ ይመክራቸው ነበረ ሰውየው ሼኹ ማለት ነው። እና ሰው ወንድ ደግሞ ምን ብሎ አረባካችሁ ሼኻችን አታውቁም እኮ እነዚህ ሴቶች እኮ ሌላ ናቸው፣ እንደዚህ እነ ሚስታችን አይደሉም። ሴት ናት፣ አንድ ነው፣ ምንም ልዩነት የለውም። ሰይጣን ነው ለአንተ ጥሩ እያስመሰለልህ እንጂ ግን ሚስትህ ስትሆን ግን ቤት ሆና ለአንተ ምግብ ስትሰራ ለአንተ ልጅ ስታሳድግ ራስዋ ሳታነሳ ምን ስታርግ እያሳለፈች ነው እንጂ አንተማ ሰራተኛ ብታመጣላት እመቤት ቁጭ በልይ ለኔ ብቻ እስኪ እንደዚህ እመቤት ሁንልኝ ብትላት እኮ ሌላ ሆነ ታገኛታለህ። እሷ ግን የሆነ ሁሉ ለአንተ ብላ ነው የምታርገው ያለች። እቺ ውጭ የምታገኛት እንጂ በሐራም የምታገኛት ሴትማ ሌላ ነገር የላትም። ያ ነው ስራዋ ነው። ግዴታ እንደሱ ማድረግ አለባት እንጂ ማንም ወንድ አይመጣላትም። ስለዚህ እኛ አላህ ለኛ ያለልን በሐላሉ በኢማኑ በጣም ብዙ ደስታ መኖር እንችላለን። አላህ Subhanahu Wa Ta'ala በመጀመሪያ አያ እንዳልኳቸው ማለት ነው በመጀመሪያ ተናገርነው ምንድነው ያልነው ማለት ነው እንደዚህ ቁርአኑ የነገርኳችሁ ማለት ነው من عمل صالحا من ذكر أو أنثى الله سبحانه وتعالى ቃል ገብተዋል ከናንተ ወንዶች ይሁኑ ሴቶች ይሁኑ ጥሩ ነገር ካደረጉ አላህ ቃል ገብተዋል فلنحيينه حياة طيبة ኢማንኛው በጣም በደስታ ነው የሚኖረው ሳይጨነቅ ምንም ሳያስብ ለአኺራ ብቻ እየሰራ ሁሉም ነገር የሚያደርጉ አጅር እንደሚሆን ያውቀዋል። ከሚስትህ ጋር ስትተኛ አጅር አለበት፣ ልጆች ስታሳድግ አጅር አለበት። ብቻ ንያ መኖር አለበት እና ከሐራም የሚያረግ ሰው በላይ ተደስቶ መኖር ይችላል። እኛ የሚመስለን ግን እንደሱ ነው። ምክንያቱም ሰይጣን ለኛ يزين لكم الله سبحانه وتعالى ሰይጣን ለእናንተ ያሳምርላችኋል ብሎናል። ይሄን ውሸታም ሰይጣን እንደዚህ ብታረጉ ጥሩ ነው፣ እንደዚህ ብታረጉ እኮ ትደሰታለህ፣ ሚስትህ ተኮከች የምትሄድ ከሆነ በሷ ለምን አለበት አንድ ቀን ብትሄድ ምን ችግር አለበት ይልሃል። ውሸታም ነው ሰይጣን። አትስማ፣ አላህ ስማ፣ አላህ ተከተል። ረሱል ሰለላሁ ዐለይሂ ወሰለም ያለው አድርግ፣ ደስታ ልታገኝ በዱንያና በአኺራ። فلنحيينهم حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون. نسأل الله سبحانه وتعالى أن يجعلنا من أهل الخير ومن أهل اليقين، من أهل الله سبحانه وتعالى. أميلو الله يادرجننا كلمات طيبة بذو تأكم سلالات طورنا جن تأكم بات ملاساتشن مطفونا جر أن تأكم بات إن الله تعالى يقول لأهل الجنة يوم القيامة من لا تشوال مسلاتشو مجرش على بزين دمدمو أبزاه الله تشو مسلين عفو بي نعم عند ساعة من هنا الله سبحانه وتعالى من إلنا إن الله تعالى يقول لأهل الجنة يا أهل الجنة يوم القيامة جنة ليسي قبو من لا تشوال يعني حفظ اللسان طريق إلى الرضوان ملاسو يتأبقوا يوم القيامة راسو بتعام دستا يا جنيال إن الله تعالى يقول لأهل الجنة إن أنت أهل الجنة مالتنا إن أنت الجنة ستقبو أسأل الله سبحانه وتعالى أن يجعلني وإياكم من أهل الجنة اللهم آمين آمين بلو له لكن عند صالح بمهالاتين لنور الشلال الله آمين لنا سلازي آمين بلو إن الله تعالى يقول لأهل الجنة يا أهل الجنة فيقولون
يوم القيامة كو الله لأهل الجنة يناقراتشوال እንደዚህ ያዩ አላህ ያዩ ያናግራቸዋል ምን ይላል መሰላችሁ لبيك ربنا وسعديك والخير كله في يديك فيقول من ይላሉ ሲመልሱ ያ ረብ እናንተ ያ አህለ الجنة ብሎ ሲጠይቃቸው لبيك وسعديك والخير كله في يديك لبيك ማለት نعم يا الله ሁሉ አንተ ጋር ያለ ሁሉ ኸይር አንተ ጋር ያለ የሰጠህን ጀና ያስገባህን نعم ይላሉ ይመልሳሉ ማለት ነው ምን ይላቸዋል هل رضيتم እናንተ አህለ الجناዎች የእናንተ የጀና ሰው ደስ አላችሁ ተደሰታችሁ ጀና በመግባታችሁ የፈለጋችሁ አገኛችሁ አላህ ብሎ እንደዚህ ይጠይቃል እስኪ አስቡ እንደሱ አላህ ይለናል ብላችሁ ኢማጂን አድርጉ ለምን አይላችሁ እናንተ ፍላጎት ካላችሁ አላህ ይላቸዋል ምን አሉ በኋላ فيقولون وما لنا ረዳይቱ ብሎ ሲጠይቅ وما لنا لا نرضى يا رب እንዴት ብለን እኛ አንቀበልን እንዴት ብለን እኛ ሪዳ እናርግን እንዴት ብለን አንደሰትም በጣም ተደስተናል ያ አላህ ጌታ ይላሉ ማለት ነው وقد اعطيتنا ما لم تعطي احدا እኛ የሰጠህን ለማንም ያልሰጠው እኮ ሰጠህን ያ ረቢ እንዴት ብለን አንደሰትን ይላሉ ሱብሃንአላህ من خلقك كل ሰው ለኛ የሰጠህን በጣም ትልቅ ነገር ነው አለ فيقول الا اعطيكم افضل من ذلك ከዛ በላይ ሊጨምርላችሁ ይላል ያ አላህ Subhanahu Wa Ta'ala ለአህለ الجنة ከዛ በላይ ሊጨምራችሁ ይላል سبحانه وتعالى جل جلاله فيقولون يا رب الناس دمو يا رب ይላሉ አይ ያ ረብ واي شيء افضل من ذلك ከዚህ በላይ ምን እንፈልጋለን ከዚህ በላይ ምን ትሰጠናለህ ይላሉ ማለት ነው فيقول احل عليكم رضواني فلا اسخط عليكم بعده ابدا ከዛ በኋላ ምን አላህ ይላቸዋል ለናንተ የኔ ሪዳ የኔ ተቀባይነት ማለት ነው እኔ ተቀብያቸዋለሁ ለዘላለም በየሰጣቸዋለሁ ከዛ በላይ ከኔ ምንም ሰኸጥ ከአላህ ለዕና ከአላህ ቁጣ አይደርሳችሁ ማለት አላቸው ከዚህ በላይ የሚበልጣለ በቃ አላህ ለዘላለም እኔ ተቀብያ አላህ ካለ ማለት ነው ካእኔ ምንም አልቆጣህም ሰኸጥ የለም ሰኸጥ ማለት አላህ ሳይወድ ነገር አሁን አንድ ዚና ሲያርግ አላህ ሰኸጥ ያረጋል አላህ አይወደው የኔ حرام ያልኩት አትቅረቡ ብሎናል መጥፎ ነገር አትናገሩ ብሎናል እና እንደሱ ስናርግ አላህ ደስ አይለውም አሁን አንተ ራስህ መጥፎ ለአንተ ሲናገር ሰው ደስ አይልህም እና አላህ ደግሞ አትናገሩ ሲባል ደግሞ አትናገሩ ማለት አታረጉ ስንባል አታረጉ ማለት ነው ስለዚህ ይህን አላህ አስቀምጥላቸው አለ አላህ Subhanahu Wa Ta'ala እኔ ያልኳችሁ የምታረጉ ከሆነ ተብለናል ጀነት ትገባላችሁ ጀነት ገብታችሁ ደግሞ የአላህ ሪዳ ታገኛላችሁ ከዛ ሰኸጥ የሚባል የለም አላህ ለዘላለም ጥሩ ይሰጣችኋል ነስአል አላህ Subhanahu Wa Ta'ala ان يتقبل منا ومنكم صالح الاعمال ስለዚህ ቃል ደግሞ መጥፎ ስለሆነ ረሱል ሰለላሁ ዐለይሂ ወሰለም ብለዋል ان الرجل لا يتكلم بالكلمه من رضوان الله تعالى ما كان يظن ان تبلغ ما بلغت يكتب الله له بها رضوانه الى يوم يلقاه አንድ ሰው አንድ ቃል ዝም ብሎ ሳያስብ ዝም ብሎ ጥሩ ነገር ሲናገር ማለት ነው አላህ Subhanahu Wa Ta'ala አንተ ሳታስበው የትም ትልቅ ቦታ ነው የሚያደርሰህ በዛ ቃሉ ማለት ነው ጥሩ ቦታ የውም القيامه ስትሄድ እንዴ ይገርማል ይሄለኔ ነው ሁሉ አው ላንተ ነው እንዴት አንድ ቀን አንተ ሳታስብ ጥሩ ነገር ተናግረሃል እንኳን አስበህ ስታረግ ማለት ነው እንኳን አስበህ ንያ አድርገህ ስታረግ ተው ሳታስበው ላ ይልቂ لها ባለን አንድ ነገር ሰው ጠይቀው አብሽር ምን ችግር አለው ብለህ አንተ ግን ስትናገር ምን ማላሰብከው በዛ ራሱ ስንት ቦታ ትደርሳለህ አላህ ብለዋል ረሱል ሰለላሁ ዐለይሂ ወሰለም ብለዋል ان الرجل ማለት ወንድ ብቻ እንዳይመስላችሁ ረጁል ማለት የሚሄድ ወንድ ሰው ሁሉ ወንድ ሴት ማለት ነው لا يتكلم بالكلمه አንድ ቃል ይናገራታል من رضوان الله አላህ የሚወዳት ቃል ስለሆነች ግን አንተ አላሰብካትም ما كان يظن ان تبلغ ما بلغت እቺ ቃል እንደዚህ አይነት የምትደርስ አልመሰለው يكتب الله لها بها رضوانه الى يوم يلقاه በቃ እኔ ተቀብያለሁ الى يوم الدين ብለው በዱንያ ላይ ያለህ ተስቀምጥልሃል በቺ ቃል የተናገርካት ማለት ነው ስለዚህ እንዴት ቃል በጣም አስፈላጊ እንደሆነ በጣም ትልቅ ቦታ ማድረስ የሚችል መሆነ ማወቅ አለብን እኛ ምላሳችን ካሁን በኋላ ጀምረን ሂሳብ እናርግበታል ንቆጣጠርበታል
إلى يوم يلقاه وإن الرجل ليلا سو ما يقدمه لا يتكلم بالكلمة من سخط الله اللهم ما يودوك قال يناغرال ها ምንድነው ሰው የሚያፋጃ ፊትና የሚያረግ ምን ጦርነት የሚያናሳ ምናምን የሚያረግ እዛ ቁጭ ብሎ ፌስቡክ ስለተደረገ ላይቭ ገብቶ እናንተ ምናምን የሚለው ቀላል መስላችሁ የውመል ቂያማ ያገኘዋል ያን ቃል አልፎ ነው የሚጠብቀው ይሄ ቃል የሚናገረው ማለት ነው በዘርነት በመናምን እኛ የሌላ ሰው አያገባንም እኛ ሙስሊም ሆነን ግን የት እንደሚያደርሰን ማወቅ አለብን ለነሱ አይዛቸው ላይክ የምንሰጣቸው መጥፎ የተናገሩ ጎበዝ ቀጥሉበት ምን ነው እንጠይቅበታለን ስለዚህ ምን አለ ደግሞ ረሱል ሰለላሁ ዐለይሂ ወሰለም وإن الرجل لا يتكلم بالكلمة من سخط الله ما كان يظن أن تبلغ ما بلغت يكتب الله بها سخطه إلى يوم يلقاه ይሄ ደግሞ ሐዲስ صحيح ነው الى يوم الدين ይሄ በች መጥፎ ቃል የተናገርከው ደግሞ الى يوم الدين الى يوم القيامه አንተ አክሰፕት አትደረግ በቃ አለፈ ስለዚህ ቃል ምን እንደምንናገረው ማወቅ አለብን በጣም እንትን ስለሚሆን ማለት ነው يوم القيامه ደግሞ رؤيه الله عز وجل يوم القيامه الله ما يتكفلግን ግዴታ መጠበቅ አለብን ማለት ነው الله من بلونا وجوه يومئذ ناظرة إلى ربها ناظرة سلازي يوم القيامة اندزي الله فيت لفيت نمتايو الله اندزي ينقرها سبحانه وتعالى ما نتقل عليه النقر الله اللي ينقره الله نور السماوات والأرض سبحان الله نور السماوات والأرض بزي بهوتاتشن بعيناتشن نورمال ما يتسلم ما نتشلو كونوا الله سبحانه وتعالى موسى عليه السلام ليايه بلو راسه ما يتالشان ምክንያቱ እኛ ለዛ አልተፈጠርንም ለአላህ ኑር የአላህ ኑር ማየት አንችልም ንጠፋለን እንደመሰሳለን አላህ ኑር السماوات والارض ስለዚህ በዛ የውመል ቂያማ ጀነት ስንገባ ግን ሌላ ተፈጥሮ ሆነን ስለምንገባ ሁሉ ውስጣችን ተቀይሮ ስለምንገባ ነው አላህ ማየት የምንችለው አሁን ግን አንችልም እና የአላህ ቸርነት የአላህ ረህማ ይድረሰን የአላህ አክሰፕታንስ አላህ ይስጠን የሁሉ ዱዓችን መሆን አለበት وجوه يومئذ ناظرة إلى ربها وجوه يومئذ ناظرة إلى ربها ناظرة ሁሉ ሰው አላህ ሲያይ ፊቱ እንዴት ነው ኑር ነው የሚሆነው አላህ የሚያየው ሰው ኑር ይሆናል በአላህ የሚኖር ሰው ደግሞ አላህ ኑር ይሰጠዋል በዱንያ ላይ ሰው ራሱ አንዳንድ ጊዜኛ አይገባን ይሄ ሰው ሱብሃንአላህ እኔ አላውቀውም በቃ በጣም ግን ወደዋለሁ ሳይው በቃ ፊቱ ኑር ይሰጣል ለምን ነው እንላለን አላህ የወደደው ሰው ደግሞ አላህ ኑር ይሰጠዋል ለአላህ ብሎ የሚኖረው ሰው ደግሞ አላህ ብዙ ነገር ይሰጠዋል እኛ መሞከር አለብን እኛ እንደዚህ ሰሃቦች ብቻ የሚያረጉ እኛ ማንችልም ማለት እንደዚህ የሚባል ነገር የለም በምንችለው አላህ ወደን የምናረግ ከሆነ አላህ ደግሞ ይሰጠናል አላህ ተአምሩ ያሳየናል አጃኢብ አላህ Subhanahu Wa Ta'ala ማየት እንችላለን ብቻኛ መፈለግ አለብን መጥራት ያስፈልገዋል አላህ ይርዳን ሁላችን ለነዚህ ኢማኖኞች አላህ ሲያዩ ለኩፋሮች ለሙሽሪኮች ለምላሳቸው ኩፉ የሆነ ደግሞ ምን ይሆናሉ ከላ ኢነሁም عن ربهم يومئذ لمحجوبون እነዚህ አላህ አያዩ የአላህ ፊት ማየት አይችሉም ከዚህ አላህ ይጠብቀን ከዚህ ኩፉ ቅጣት የለም አላህ ማየት አይችሉም ከላ አላህ Subhanahu Wa Ta'ala ብለዋል ከላ إنهم عن ربهم يومئذ لمحجوبون كالله محجوبين يهونون سووش بزالو مثالي عند بال كميستوغا بحرام من قد كتغانانيه لعنة الله سبحانه وتعالى يوردوال اللهم آيا يوم القيامة ميستو هنا بحرام مياغنيات ميستو بتبالو مياغنيات ميست راسو الله فيت آيا الله سبحانه وتعالى آيا أي قبلو الجنة مغبت راسو كو درجات ነው ያለው ጀነት ሊገባ ይችላል አሁን ስንት ሀብታም አለ የቀለጠ ሀብታም አለ ሚሊያርዴር አለ ምን አለ ተቆጥሮ ማያልቅ ሀብታም አለ በአለማችን ራሱ ደሃለ ምን አለ ጀነት ራሱ ደረጃት ነው ረሱል ሰለላሁ ዐለይሂ ወሰለም ብለዋል ጀነት ስትጠይቁ ራሱ እስአሉ الله سبحانه وتعالى الفردوس اعلى ዝምብላችሁ ትንሽ አትጠይቁ ስለዚህ بارك الله فيكم وجزاكم الله خير شربلولኝ በጣም አረዘምኩት
ምክንያቱ ጉዳዩ በጣም አስፈላጊ ስለሆነ እና ብዙ እንትን ሐለቃት ነው የሚያስፈልገው አንድ ብቻ አይደለም የሚያስፈልገው ግን ለዛሬ በዚህ በቃናል نسأل الله سبحانه وتعالى أن يتقبل منا أعمالنا وأن يرحمنا وأن يغفر لنا ويتوب علينا إنه غفور رحيم شربلوا لي عفوا إن دالكواتش دمو يا أمارنيا بدبو لا استكاكلو مكرالو የዩቲዩብ ራሱ የትግርኛ የአማርኛ የአረብኛ የስዊድኛ ሁሉ አንድ ላይ ስለሆነ ብዙ እንትና አይደለም ለመስተካከል ለአማርኛ ብቻ ማድረግ ሞክራለሁ ኢንሻአላህ ተዓላ ፌስቡክ ራሱ ምናልባት ትግርኛ ለብቻው አማርኛ ለብቻው ላደርገው እችላለሁ አሳውቃቸዋለሁ እና ባካችሁ ዱዓ እንረሳሳ ምክንያቱ ዋናው በዛህር القيب ዱዓ ስናርግ አላህ ይቀበለዋል ስለሆነ ለኔም ለናንተን አላህ አፊ ይበለን الله كدينو قال اللهم حبب الإيمان وزينه في قلوبنا إيماناتشن الله يسامرلن الله يسوددن بوسطاتشن لي إيماناتشن نوددو ديناتشن نوددو يلي راسو كفات አንመኝ ጥሩ الله ሊሰጠን እኛ ደግሞ ጥሩ መመኘት አለብን بارك الله فيكم وجزاكم الله خير وآخر دعوانا الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته